እሺ አይ ጌታ ካነሳ ስለሺ ይቅርታ ልጠይቀውና በኢትዮጵያ ስለሆነ እሱ በጣም ሌሊት ነው አሁንና ለአቶ ጌታ ቅድሚያ እንስጠው እስቲ እሱ የሚለው በትክክል ለአቶ ጌታ አስራደ ቅድሚያ በጣም አመሰግናለሁ። ከቅድሙ ደግሞ አሁን የተሻለ መረጃም አግኝቻለሁና ሜቢ አንድ ሁለት ጥያቄዎች ላይ ሪፍሌክት ማድረግ ፈልጌ ነው። አንደኛው በጣም ጠቃሚ ጥያቄ ሌላውን በጎሳና በዘውግ ነው የተደራጀ እያላችሁ ተከሳላችሁ። አማራውስ በራሱ እንደ አማራ በዘሩ አልተደራጀም ወይ የሚል ጥያቄ አለ። እሱን በተመለከተ ትንሽ ማለት ነው። አንደኛው ይሄ በግልጽ እንግዲህ ዓለም ያወቀው ፀሐይ የሞቀው ሀቅ ምንድን ነው? ብዙዎች በጎሳቸውና በዘውግ ከተደራጁ 40 እና 50 ዓመት ሆኗቸዋል። ለዚህ ግማሽ ክፍለ ዘመን አማራው በፍጹም ከኢትዮጵያዊነት ማማ መውረድ አልችልም፣ በዘር በጎሳ መደራጀት ከሰብአዊነት መውረድ ነው፣ ይሄ ያዛልቀንም በሚል እየሞተ እየተሳደደ በሚሊየን ጄኖሳይድ ተፈጽሞበታል። ይሄ ደግሞ የዓለም አቀፍ የጄኖሳይድ መስፈርቶችን በሚያሟላ መንገድ ባለፉት 2 ስርዓቶች ጄኖሳይድ ተፈጽሞበታል አማራ። በምን? በዘሩ ምክንያት በማንነቱ ምክንያት ማለት ነው። ስለዚህ ተፈጥሯዊ መብቱን ለማስከበር ነው እንደ አማራ የተደራጀው እንጂ ከሌሎች በዘር ወይም በጎሳ ይቅርታ፣ በዘር ሳይሆን በጎሳና በብሔር ከተደራጁት በፍጹም የተለየ ነው። አማራ ወይም የአማራ ፋኖ ብሔራዊ ንቅናቄ አማራ የሚለውን ቅጽ ያስገባበት አማራው ከመጥፋት ራሱን ለማዳን ነው የተደራጀው። እነማን ናቸው የሚያጠፉት ከተባለ በጎሳ የተደራጁት ቀድመው ማለት ነው። በግልጽ ማኒፌስቶቸው ላይ ያስቀመጡት እኮ አማራውን ማጥፋት፣ አማራውን ከቀየው ማፈናቀል ፕሮጀክት ነድፈው ነው መንግስት የሆኑት። ስለዚህ ይሄ ተፈጥሯዊ መብቱን ለማስከበር ብቻ አይደለም። ኢቭን ቀጥሎ ምንድን ነው ያቀደው የሚለውን ማየት ያስፈልጋል። ሌላው በጎሳው ሲደራጅ ምንድን ነበር እቅዱ? ልዩ ጥቅም ነበር ፍላጎቱ። አማራው ግን በዘሩ በማንነቱ ተደራጅቶ ከህልውና ራሱን ለማዳን ተፈጥሮ የሆነ መብቱን ለማዳን ነው በአማራነቱ የተደራጀው። በአማራነት እንዲደራጅም ያስገደደው ራሱ ስርዓቱ ነው፣ ህገ መንግስት ተብየው ነው። ስለዚህ እንደ አማራ ተደራጅቶ ግን እንደ አማራ ወደፊት ብቻዬን መንግስት መሰረታለሁ የሚል እቅድ ግን የለውም። በግልጽ እዚህ ላይ እንዲታይ ይፈልጋለሁ። እንደ አማራ ወደፊት ኢትዮጵያን አማራ ብቻውን እንዲያስተዳድር ወይም ደግሞ አማራ የሚባል መንግስት ለመገንጠል እቅዱም ፍላጎቱም ህሳቤውም ምልሙም የለውም። ይሄ ይታወቃል። በነገራችን ላይ የአማራ ፋኖ ማለት የአማራ ህዝብን ነው የሚወክለው። ለጊዜው የአማራ ህዝብ ስነ ልቦና ምንድን ነው ከተባለ ኢትዮጵያዊ መሆን ነው የሚፈልገው። ከኦሮሞ ጋር አብሮ መኖር ነው የሚፈልገው። ከትግራይ ጋር አብሮ መኖር ነው የሚፈልገው። እንደ ሌላው ልዩ ጥቅም አይፈልግም። በግልጽ መነግራችሁ የአማራ ፋኖ ብሔራዊ ንቅናቄ አቋም ለአማራው ልዩ ጥቅም ለማስከበር አይደለም፣ እኩል ለመሆን ነው፣ ፍትሃዊ ለመሆን ነው፣ እንዳይሞት ነው፣ በሰላም እንዲኖር ነው፣ እኩል የሆነ የፖለቲካ ውክልና፣ እኩል የሆነ የኢኮኖሚ ፍትሃዊነት እና ሌሎችንም ጭምር ከሞት ለመዳን ነው፣ ከመፈናቀል ለመዳን ነው። ስለዚህ የአማራ ፋኖ ብሔራዊ ንቅናቄ ወደፊት በአፈሙዝ አሁን ያለውን አገዛዝ በእርግጠኝነት ማስወገድ ይችላል። ካስወገደ በኋላ ግን ምንድን ነው የሚያደርገው? ቅድም ስትሉ የነበሩት እነዚህ ሰነር ላይ የቀረበውን የሽግግር ሂደት እንዲኖር ነው የሚፈልግም። የሆነ ቃልም ልዩ ጥቅም እንዲያገኝም አይፈልግም። ስለዚህ ለልዩ ጥቅም አይደለም አማራው፣ ለእኩልነት ለፍትህና ለርትዕ ነው አማራው እየተደራጀ ራሱን ከሞት ከስደት ለማዳን በዚህ ልክ የተደራጀበት መንገድ። ሌላው ምናልባት አንዳንዶች እንገነጠላለን ይላሉ። ስለዚህ እነሱን በተለየ መንገድ ትሪት ማድረግ አለብን የሚመስል ነገር ማለት ነው። አሁን ቁጭ ብሎ ለመነጋገር በሐቅ ላይ በሐሳብ ልዕልናና በእውነት ላይ ቁጭ ብሎ ለመነጋገር ይሄ እንግዲህ የእውነተኛ ፍትህ ፈላጊዎች ባህሪ ነው የሚሆነው። አይ እንገነጠላለን የሚባለው ማስፈራሪያ ግን ከዚህ በኋላ ለአማራ ፋኖ ብሔራዊ ንቅናቄ አይሰራም።
አንደኛ እንገነጠላለን የሚለው ህዝቡ ነው ወይንስ የተደራጁ ግለሰቦች ናቸው? ድርጅት ነው እንደዛ የሚለው ወይንስ ህዝብ ነው? አሁን ባለው በኢትዮጵያ ሁኔታ የትኛው ጎሳ ተገንጥሎ ነው እንደ ሀገር ሰርቫይቭ ሊያደርግ የሚችለው? ኦሮሞ ተገንጥሎ ሰርቫይቭ ማድረግ ይችላል? አይችልም። በምንም አይነት ጥናት ብንወስድ አይችልም። ትግራይ ተገንጥሎ አገር መሆን ይችላል? አይችልም። አትሊስት ቢገነጠል እንኳን የመጨረሻ ጉዳት ነው ሊያስተናግድ የሚችለው እንደ ህዝብ ማለት ነው። አንደኛ ኢትዮጵያ የምትባለው ሀገር ስትሰራ በሁላችንም አጥንትና ደም ነው የተሰራችው። ስለዚህ የጋራ እሴታችን፣ የጋራ ሀብታችን፣ የጋራ ማንነታችን አብሮ የተጋመደ ነው። ይህንን ህዝብ ልትገነጥለው አትችልም። ስለዚህ አስቻይ አይደለም በራሱ። አሁን እንገነጠላለን የሚሉ አካላት ከዚህ በፊት እንደ ማስፈራሪያ ነበር የሚጠቀሙት። የአማራ ፋኖ ብሔራዊ ንቅናቄ ግን አገዛዙን ከገረሰሰ በኋላ የትኛውም አካል ጋር ቁጭ ብሎ ለመነጋገር፣ አብሮ ለመስራት፣ አብሮ ሽግግር ለመመስረት፣ አብሮ አንድ ሀገር ለማቆም ዝግጁ ነው። በዛ ሂደት ውስጥ ግን እገነጠላለሁ የሚል አካል ካለ የአማራ ፋኖ ብሔራዊ ንቅናቄ የራሱ ሰራዊት ይኖረዋል፣ የራሱ ፖለቲካ ይኖረዋል፣ የራሱ የወደፊት የሀገራዊ ስትራቴጂ ይኖረዋል። እንደ በፊቱ ግን ቁጭ ብሎ የሚሞትበት ከዚህ በኋላ ፋይሉ የተዘጋ ነው የሚሆነው። አይደለም የሆነው ጽንፈኛና ተገንጣይ አካላትን ምስራቅ አፍሪካን እገዛለሁ እያለ ሲደነፋ የነበረውን ስርዓት አደብ ማስገዛት የቻለ ነው፣ ይህን ተገንጣይ እንኳን ማለት ነው። ስለዚህ በዚህ ልዕልና በዚህ ከፍታ ነው ኢትዮጵያ፣ ሁሉም ኢትዮጵያ የአንድ የአዳምና ሔዋን ልጆች ናቸው ብሎ ነው የሚያምረው። አይደለም ኢትዮጵያ ሁሉም ማለት በዚህ ልክ የሰብአዊነት በዚህ ልክ የሞራል ልዕልና ያለው ነገ የአማራ ህዝብ ላይ አይደለም ለኢትዮጵያ ህዝብ እሾህ ተክሎ መሄድም አይፈልግም። በፍቅር በአንድነት ህወሓት ከተሳሳተው ትምህርት ወስዶ፣ ኦነግ ከተሳሳተው ትምህርት ወስዶ፣ ሌሎች ጽንፈኛ ጎሰኛ የተሳሳቱት ከነሱ ትልቅ ለሰን ወስዶ አገርን ማዳን ኢትዮጵያንም የአማራንም ልዕልና ከፍ ማድረግ የሚፈለግበትን እቅድ ነው ይዞ የሚመጣው። ስለዚህ እንደ ሌሎቹ በልዩ ጥቅም በልዩ ተገንጣይ መምጣት የሚፈልግበት እድል የለም። እንደዛ ማድረግ ቢፈልግ ከሌሎቹ ጎሳዎች የተሻለ እድል ይኖረዋል። በነገራችን ላይ አሁን አማራ እገነጠላለሁ ቢል እንደ አማራ ይጎዳል፣ እንደ ኢትዮጵያም ይጎዳል። አንጻራዊ በሆነ መንገድ ግን ከሌሎች ግን የተሻለ እድል አለው። በእርግጠኝነት ይህን መናገር ይቻላል። ግን አይጠቅምም። ያ እንደማይጠቅም ጠረጴዛ ላይ ቁጭ ብሎ ለመነጋገር 100% ዝግጁ ነው። በተለይ ደግሞ እንደናንተ ለሀገር ለህዝብ በእውነት በመርህ በርትዕ በእውቀት ላይ የተመሰረተ ሽግግር እንዲኖር አብሮ ለሚሰሩት ደግሞ በሩ እጅግ በጣም ክፍት ነው። በእርግጠኝነት ከዚህ በተሻለ ከፍታ ከዚህ በተሻለ ልዕልና አገራችን ወደ ቀደመ ክብሯ እንድትመለስ ለማድረግ የአማራ ፋኖ ብሔራዊ ንቅናቄ ይሰራል። የተወለደውም የህዝብ ልጅ ነው፣ የአማራ ልጅ ነው፣ የኢትዮጵያ ልጅ ነው ብሎ ነው የሚያምነው በየትኛውም መንገድ። በነገራችን ላይ የአማራ ፋኖን ብትፍቀው ጽንፈኛ ሊሆን አይችልም፣ ብትፍቀው ተገንጣይ ሊሆን አይችልም። ከኢትዮጵያዊነት በምንም ልታወጣው አትችልም። ይሄ ለዘመናት ከትውልድ ትውልድ አብሮት የመጣው እናት አባቱ የተማረው ነው። ስለዚህ በኢትዮጵያ አምላክ እየተባለ ያደገ ልጅ በምንም አይነት መንገድ ከኢትዮጵያ ልትገነጥለውም አትችልም። ተገዶ ግን ሌሎቹ አስገድደው አማራ እንዲሆን አድርገውታል። አማራ ሆኖም በአማራነቱ ክብርም ዝቅም አይልም። በአማራነቱም የሚያሳፍርም ታሪክም የለውም። አማራ አጥንቱን የከሰከሰ ካራማራ ላይ፣ አድዋ ላይ፣ መተማ ላይ፣ ኤርትራ ላይ የትኛውም ቦታ ላይ አጥንቱንና ደሙን ያፈሰሰ ነው። ያ ዘመን እንዲመጣ ይፈልጋል። አሁንም ወላይታውም፣ ሲዳማውም፣ ኦሮሞውም፣ ትግሬውም ይሄ ጽንፈኛ የሆነው በተለይ አሁን በዘር ፖለቲካ በጽንፈኝነት ፖለቲካ የተበላሸውን ትውልድ ያንን ትውልድ ቀይሮ አዲስ ምዕራፍ አዲስ የኢትዮጵያ ትርክት የእኩልነት ትርክት እንዲመጣ ነው የሚፈልገው። በዛ መንገድ እስከሆነ ድረስ በዛ ጠረጴዛ ዙሪያ ላይ ቁጭ ብሎ ለሽግግር ራሱን ያዘጋጃል። ደግሞም ይችን ሀገር የተሻለ የሚያሻግራት ሁሉም በተከበረበት ሁሉም በተወከለበት ምሁራን ባሉበት ቁጭ ብሎ መነጋገር ሲቻል ነው። ከዛ የሚያፈነግጥ አካል ካለ እንግዲህ እሱን የኢትዮጵያ ሕዝብ ነው የሚፈርደው ማለት ነው። የሚፈርደውም የኢትዮጵያ ሕዝብ ይሆናል ማለት ነው። የአማራ ትግል ግን በዛ ከፍታ ነው ሊሄድ የሚችለው የሚለውን ለመጨመር ነው። አመሰግናለሁ። በጣም አመሰግናለሁ አርበኛ ጌታ። በጣም ግልጽ የሆነ አቋማችሁን
ሙሉ በሙሉ የሚያንጸባርቅ ከነ ስልቱ የያዘ ማብራሪያ ነው የሰጠህን። እኔ በበኩሌ በጣም ረክቻለሁ። ጉባኤያችን በእውነቱ ዓላማውን መጥተዋል ብዬ በሙሉ አፌ መናገር እችላለሁ። ምክንያቱም ብዙ ዥንብር አለ፣ ብዙ ሚስ አንደርስታንዲንግ አለ እና እነኝህን ሁኔታዎች ማጥራቱ ራሱ ለምናደርገው ጥረት ሁሉ ከፍተኛ አስተዋጽኦ ይኖረዋል ብዬ አምናለሁ እና ባለድርሻ አካላት ሁሉ ይህንን ሪሊ በጥሞና እንዲያዳምጡት እንዲያሰላስሉት ያስፈልጋል። ኢትዮጵያን ለማዳን ከሆነ የምንጥረው መፍትሄው በእጃችን እንደሆነ የሚያመለክት ነው እና ሳይወዱ በግድ በአፈሙዝ ጭምር የመጨረሻውን መስዋዕትነት እንዲከፍሉ የተገደዱ ወገኖቻችንም ለዚህ ዝግጁ መሆናቸውን በዚህ መልክ በዚህ ደረጃ ሲገልጹ በእውነቱ ከፍተኛ ደስታ ሊሰማን ይገባል። አቶ ስለሺ ቀጥል። እሺ፣ አመሰግናለሁ አቶ በትሩ። አይኔ ቅድም ዶክተር አበባ አለችው ላይ በጣም እስማማለሁ እና የእሷ ፐርስፔክቲቭ በሳይኮሎጂ ይሆናል ያየችው ያቀረበችው የተመጣጠነ ሎጂክ ነው፣ ትክክል ነው። እኔ ደግሞ ሌላ ዳይሜንሽን አለው የሚል እምነት አለኝ። አንዱ ሂስቶሪካል እንትኑ ከነዚህ ተገንጣይ እንትኖች ጋር ቲፒኤልኤፍም ሆነ ኦኤልኤፍ ጋር አብረን የምንሰራበት እንትን ጉዳቱ ከፍ ያለ መሆኑ እስካሁንም ድረስ በጣም የተወሳሰበና አስቸጋሪ ያደረጉብን እነዚህ ቲፒኤልኤፍ ዋናው የተንኮሉ መሰረት የዘር ፖለቲካን ያስገባበት፣ ኦኤልኤፍም ትልቅ ተከታይ ሆኖ ይኸው አሁን ያለንበት ምስቅልቅል ሁኔታ ካበቁን ኃይሎች ጠንሳሾቹ ናቸው የሚል እምነት ነው ያለኝ። እንደ ህዝብ ሳይሆን ድርጅቶቹ ናቸው፣ የድርጅቶቹ መሪዎች ናቸው። እንደ ኢትዮጵያ ህዝብነታቸው በስፋት ሳይሆን የምናየው ነው። አሁን ቲፒኤልኤፍም ሆነ ኦኤልኤፍ ብርክርኩ እየወጣ እየተከፋፈለ ነው። ያው በጉልበትና በጫና ኃይል አፍነው እንደያዟቸው ነው። በእርግጥ መፍትሄው ይሄ መጉ ያቀረበው አሁን ቅድም ዶክተር ብርሃኑ በዝርዝር የቀረበው ጥናት ነው። ዜጋ ተኮር ሽግግር መንግስት የሚለው ነው። ምንም ጥርጥር የለውም። በሱ በደንብ ረክተናል። እኛም ስናጠናው ኖረናል። ትክክለኛው መንገድ እሱ ነው። አሁን ደግሞ አርበኛ ጌታ አስራደ በዝርዝር አስረድቶናል። ግን እሷ ላይ የሂስቶሪካል ፐርስፔክቲቭ ምንድን ነው? አብዛኞቻችሁ ሞስት ፕሮባብሊ በእኔ ዕድሜ አካባቢ ያላችሁ በተማሪ ንቅናቄ ውስጥ ያለፍናል። ከካምፓስ ወይ ከ6 ኪሎ ከተማሪ ንቅናቄ ጀምሮ ሜይ ቢ አቶ ኤፍሬም እንደነገረን ያንግ ወጣት ነበር በዛን ጊዜ። በተማሪ ንቅናቄ ጊዜ የክፍል ጓደኞቻችን ዘመዶቻችን ሁሉ ከትግራይ ከኦሮሚያ ከምን ተጋብተው የነበር አብረን ወረቀት ስንጽፍ ወረቀት ስንበትን ድንጋይ ስንወረውር የነበር በአንድነት ብዙ መከራ አይተናል። ብዙ ፍዳ ታይቷል። አሁን ለእናንተ ለማስረዳት እንትኑም ጊዜውም የለም። ግን በዛ ውስጥ ሄደን መጨረሻ ላይ ምንድን ነው የሆነው? አንደኛ ያ ንቅናቄ ወዴት እየተቀየረ ነው የመጣው? የትግራይ ልጆቹም ወደ ትግራይ ገቡ፣ ኤርትራዎቹም ኤርትራ ገቡ። የኦሮሞውም በኦኤልኤፍ አማካኝነት ሁለት ዋና ዓላማ፣ አንደኛ አማራው ወይ ኢትዮጵያዊነት እነሱን እንደበደላቸው እንደ በዝባዥ አድርጎ ወደዛ ገቡ። ያው ለእነሱ መፍትሄ የኢትዮጵያ መፍረስና በየጎሳቸው ተሰባስቦ ለዚህ ዓላማ መሰለፍን ነው የመረጡት። በዛ ሄዱ። አየ ነው የዛ ጥንስስ ነው እስካሁን ድረስ ይሄው አለቅ ብሎ ሀገሪቷ እንዲህ መቀመቅ ውስጥ እንድትገባ ያደረገው። ከነሱ ጋር ከታሪኩ እንደምንረዳው እንግዲህ እስካሁን ድረስ አሉ። አሁንም ዘዴ ይፈልጋሉ። በብዙ ጊዜ አማራውም ሆነ በኢትዮጵያዊነት
እንትን ላይ ዓላማ ላይ የተመሰረቱ ድርጅቶች እየመሰለን አንድ ግንባር በመፍጠር የእነሱ ዓላማ ሁልጊዜም ገብቶ ለማፍረስ ነው እንጂ አንድ ላይ ለመሄድ አይደለም። እና በአብዛኛው እናንተ የምታውቁት ነው። ለምሳሌ በጣም በጦፈው የፖለቲካ ትንቅንቅ ጊዜ በዚህ በፕራይም ሚኒስቴር ማነው ደሳለኝም ጊዜ ሆነ። ከዛም በኋላ በተከታታይ የአማራ ድርጅቶች አብሮ ግንባር ለመፍጠር ያላደረጉት ነገር ኦሮ አማራ ብሎ ድርጅት ተፈጥሯል። ብዙ ነገሮች ተደርጓል። አብሮ ለመስራት ያልተደረገ ጥረት የለም። እኔ በህይወት እስካለው ድረስ ማቀው ፎር ላስት ቅድም ወንድሜ 30 ዓመት ማናበባ 30 ዓመት ብላለች። ግን ኢንአክቹዋል ፋክት ከ40-50 ዓመት በላይ በትግሉ ዲክቴተርሽፕ ለመገርሰስ በተደረገ ድርድር ውስጥ ብዙ ጊዜ አማራው ከኦሮሞም ከትግራውም ከምኑም ጋር አብሮ ለመስራት ያላደረጉት ጥረት የለም። አንድም ጊዜ ያንን ራሳቸውን ለማጠናከር ከመውሰድ ሌላ ጥቅም የፈየዱት ነገር የለም ለሀገራችን። እና በትክክል እሱ ነው እንግዲህ ታሪክም እንደዚህ የምናየው ነገር ነው። እና አሁንም ራሳቸውን ለማጠናከር እንጂ ለሌላ ለኢትዮጵያ አንድነት ወይ ለኢትዮጵያ ሕዝብ ጥቅም ብለው እንደ ፈርስት ፕሌስ ኢትዮጵያዊነት ራሱ የእነሱን ጥቅም ያፈራረሰ ብለው ነው የሚወስዱት። እና ምንም የሚያመጡት ጥቅም ስለሌለ በትክክል የእንትን ተስማምቶኛል። እና እችን ለመጨመር ብዬ ነው አቶ በትሮ ቅድም ጀምሬ ልናገር የፈለግኩት። ሁላችሁንም ግን አመሰግናለሁ። ኦኬ፣ መልካም። በጣም እናመሰግናለን አቶ ስለሺ። እንግዲህ ይሄ የሚቀጥል ነው ውይይቱ፣ እንዲህ በቀላሉ የሚቋጭ አይደለም። እንዲህ አይነት ሁኔታዎች በኢትዮጵያ ታሪክ ውስጥ በተደጋጋሚ ተገልጸዋል እና በአፈሙዝ ብቻ የሚፈታም አይደለም። ዝም ብሎ ደግሞ እንደ ባልና ሚስት ጠብ አንተም ተው ተብሎም መፍትሄ ይመጣል ብሎ መጠበቅ የዋህነት ነው። አፄ ቴዎድሮስ እኮ ወዶ አይደለም በዘመነ መሳፍንት ጊዜ በጡንቻም በምክርም አድርጎ የኢትዮጵያን አንድነት መልሶ ለማምጣት ትግል ያደረጉት እና ኢትዮጵያ ይሄ ችግር ከተጣባት ውሎ አድሯል እና እንዲህ በቀላሉ የምንፈታው አይደለም። ነገር ግን ቶታሊ ዲስሚስ ማድረጉን እኔ በግሌ ልሳሳት እችላለሁ፣ ይከብደኛል መቀበል እና እነሱ ኢትዮጵያዊ ናቸው ብለን እስካመን ድረስ በተገኘችው ቀዳዳ ወደ ሕሊናቸው እንዲመለሱ የምንችለውን ሁሉ ማድረግ የእኛም የሞራል ግዴታ ያለብን ይመስላል። እንዲያው በደፈናው እነሱ ይሄ ነውና አቋማቸው ቢመጡ ለማፍረስ ነው እንጂ ለመገንባት የሚያደርጉት አስተዋጽኦ የለም ብለን ዲስሚስ እናርግ የሚለው የሚጠቅመን አይመስለኝም። ብዙ ያስኬደንም። ዘላቂነት ያለው መፍትሄ ነው የሚያስፈልገን፣ ጊዜያዊ ሳይሆን። ለዚህ ነው ስርዓታዊ ለውጥ የምንለው። የሰዎች መለዋወጥ፣ የመሪዎች መለዋወጥ ወይንም የአንዳንድ ፖሊሲዎች ኢቨን ህገ መንግስቱ መቼ ተሰራበት ባለው እንኳን አሁን ስለ ሰብአዊ መብት እዛ የሚተነትነው ከዩኒቨርሳል ሂውማን ራይትስ ቻርተር ወስደው እንዳለ ነው ገልብጠው ያስገቡት። ግን የቱ ነው ስራ ላይ የዋለው? የራሱን ዜጋ በመድፍና በእንትን የሚደበድብ ቤት እያቃጠለ ዜጎችን ሲቪሊያን የሆኑ ዜጎችን የሚጨፈጭፍ ስርዓት አገዛዝ ባለበት ሁኔታ ላይ ሪሊ እነኚህን መብታችን በቡድን ነው ሊከበርልን የሚችለው፣ ኃይላችንም ያለው እዚያ ነው እና በዛ እንሞክር ብሎ የተሰለፉትን አይሎ ዲስሚስ አድርገን እኛ ኢትዮጵያዊነት ጥላ ውስጥ ብቻ ያለ ነው አገሪቱን ተረክበን መምራት እንችላለን የሚለው ነገር ሪሊ ልናስብበት ይገባል እና መጨረሻ ጥረት መጨረሻ ደረጃ ድረስ መሄድ ያለብን ይመስለኛል። እድሉን ሰጥተን እነሱ ራሳቸውን እንደሚጎዳቸው እንዲገነዘቡ ለማድረግ የምንችለውን ሁሉ ማድረግ ለሁላችንም ይጠቅማል ብዬ ነው ማስበው። አቶ ደናው፣ እኔ ሁለት ጥያቄዎች ይኖሩኛል። አንደኛው ጥያቄ ዶክተር አበባ ስትናገር
እያንዳንዱ ጉዳይ እንወቃቸው እነሱንም ጠይቃቸው ስላለችው ነው። ጥሩ ነው። ግን ይህ ሲደረግ ግን ቅድመ ሁኔታ አላችሁ ወይ? ኦነግንና ቲፒኤልኤፍን ይዛችሁ የምትመጡ ከሆነ ሌላ ውስጥ ልገቡ ነው። አንድ ይሄ ነው። ሁለተኛ እዚህ ላይ ዛሬ ስታብራሩ የሰማሁት ብሔር ብሔረሰብ የሚባል ስላልሰማሁኝ፣ ይህንንስ ብሔር የሚለውን ጉዳይ አጥንታችሁበታል ወይ? ተጠንቷል ወይ? ስቲል በብሔር ብሔረሰቦች ነው አሁንም ልንሰባሰብ የምንችለው ወይንስ ብሔር ማለት ምን ማለት ነው የሚለውን ለህዝብ በግልጽ ይታወቃል ወይ ለማለት ነው። ጨርሻለሁ። ብሔር ብሔረሰቦችን በሚመለከት ብዙ መጫጭሮች አሉ። ብዙ ምሁራን ሄደውበታል። እሱን ሄደን መመርመርና ምናልባት በሱ ላይ አንድ ራሱን የቻለ ውይይት ማካሄድ ይኖርበናል። አንዱ ፋላሲ እሱ ነው። ህገ መንግስቱ ጀምሮ ብሔር ብሔረሰቦችና ህዝቦች ብሎ በሶስት ከፍሎ የኢትዮጵያን ህዝብ ማን ነው ብሔር ማን ነው ህዝብ፣ በምን መለኪያ ነው፣ በማን ዳኝነት ነው የሁሉም ተነተነው የሚለው ጥያቄ ትክክለኛ ምላሽ ያልተሰጠበት፣ የኢትዮጵያን ህዝብ ያልተቀበለው፣ ለውይይትም ያልቀረበለት ነው። ከላይ ወደ ታች የተወረወረ ነገር ነው። ይሄ ራሱ የችግራችን አንዱ መንስኤ ይመስለኛል። ዶክተር ብርሃኑ ምን ትላለህ? እኔ እንኳን የምታልፈኝ መስሎኝ ነበር። እንግዲህ አንደኛ ብሔር ብሔረሰብ ህዝብ የሚለውን ራሱ ትህነግ ሊተረጉመው የሚችል አይመስለኝም። አያውቀውም ራሱ ትርጉሙን። ሁላችንም እንደምናውቀው ብሔር ማለት መሬት ማለት ነው አይደለም? ወይም ግዛት ማለት ነው። በሃይማኖታችን እንኳ እግዚአብሔር እንላለን። ይሄ እንግዲህ ክርስትና ከመምጣቱ በፊት ዘ ሎርድ ኦፍ ዘ ላንድ ማለት ነው። ስለዚህ ብሔረ ኢትዮጵያ ስንኛ ብሔር ስንል ብሔረ ኢትዮጵያን ነው የምናውቀው። ስለዚህ ብሔረሰብ ማዕት ብሔረሰቦች አሉ ኢትዮጵያ ውስጥ። ይሄ ባህላዊ ነው። የባህላዊ ብዝሃነታችንን ያሳያል። ዶክተር አበባ እንዳለችው በፖለቲካ መነጽር ግን ህዝቦች የሚባል ነገር የለም። አንድ ህዝብ ነው ያለው። አንድ ህዝብ ነው፣ አንድ ሀገረ መንግስት ነው ያ ህዝብ የሚመሰርተው። ስለዚህ እንትኑን ታማኝነቱንም የሚሰጠው ለዛ ለሀገረ መንግስቱ ነው። ኢቭን ሀገረ መንግስቱ እንኳ ጨቋኝ ቢሆን የኔ ነው ብሎ ያንን ጭቆና ታግሎ እንዳየነው ሌሎችም ሀገር ዲሞክራታይዝ እያደረገ ይሄዳል። እናቴ ድሃ ናት ማንካስታ ናት ብዬ ለእናቴ ያለኝን ፍቅርና ክብር አልወስድም አልስብም። እና አገርም እንደዛ ስለሆነ ማለት ነው። እና ይሄ ብሔር ነው፣ ጎሳ ነው። ጎሳ ራሱ እንደገባኝ በኦሮሞ ባህል አንድ ንዑስ ክፍል ነው። ከረዩ ወይ ምናምን ማለት ነው እንጂ ሁሉንም ኦሮሞ የሚወክልም ቃል አይደለም። እሱም አይገልጸንም። ስለዚህ ነገድ ምናምን እያልን ሁሉ ዘውግ እያልን ልንዘረዝር እንችላለን። ግን እነዚህ ሁሉ የፖለቲካል ኤንቲቲስ የራሳቸው ሀገረ መንግስት ያላቸው ፖለቲካል ኤንቲቲስ አልነበሩም በእኛ ታሪክ ውስጥ። ስለዚህ አንድ የጋራ መንግስት አለን። አንዳንድ ድክመቶች ሩት እሱን እያዘመን የሁላችንም ነጸብራቅ በዛ ሀገረ መንግስት ስራ ላይ እንዲታይ እንዲንጸባረቅ እየታገልን እያሰፋ ነው ተጠያቂ እያደረግነው እንሄዳለን። ስለዚህ ፖለቲካሊ ስፒኪንግ በፖለቲካ ማንነት ሁሉም ኢትዮጵያዊ አንድ ህዝብ ነው። ለአማራውም ትልቅ ያስቸገረው እኮ ፖለቲካ ማንነቱና የራሱ የፖለቲካ ማንነት በታሪክ ስለሌለው ነው። ከኢትዮጵያ ከሀገረ መንግስት ማንነት ጋር ያን ስለያዘን አሁን ተገዶ የራሱ የፖለቲካ ማንነት እንዲፈጥር ከዛ ደግሞ ያንተ የፖለቲካ ማንነትና ሀገር አቀፍ ፖለቲካ ማንነት ይቃረናሉ ወይስ እየተባለ ጥያቄ ሁሌ የተነሳው በዚህ ነው። እና በጣም ተራማጅ የሆነ የፖለቲካ ዘመን ተራማጅ የሆነ የፖለቲካ አመለካከት ያለውን ህዝብ ወደ ታች ጎትተን ወደ ጎጠኝነት ገፋፍተነው ነው አሁን እዚህ ደረጃ ላይ ያለን። ስለዚህ እኛ ለምሳሌ ይሄ ሽግግር ስርዓቱን ያቀረብነው በኢትዮጵያዊነት ማዕቀፍ ነው። በኢትዮጵያዊነት ዜግነት ነው። በባህል ብዙ ብሔረሰቦች ነን። በፖለቲካ አመለካከት ግን አንድ ሀገር የምንመሰርት አንድ ህዝብ ነን።
ለዚህ ነው የህዝባዊ ሉዓላዊነታችን እናስከብራለን ስንል ቴሪቶሪያል ኢንቴግሪቲ የምንለው ያ የህዝብ ባለቤት የሆነች አንድ ሀገር አለችን። ያቺ ብሔራችን ናት እና ብሔራዊ ግዳጃችንን እንወጣ። ምክንያቱም ያ ለሁላችንም ይጠቅማል። የኢትዮጵያ መፍረስ ቅድም እንትን አርበኛ ጌታ እንዳለው አማራው እኮ የራሱ ሀገረ መንግስት ሊመሰርት ይችላል። ከ50 ሚሊዮን በላይ የሆነ ህዝብ እና ብዙ ታሪክ ያለው ህዝብ፣ ግን ያ ከኢትዮጵያዊነት በታች ነው እንጂ የሚያደርገን ከዛ በላይ አያደርገንም። የሚጎዱት እንደውም የኢትዮጵያ ሀገረ መንግስት መፈራረስ የሚጎዱት በቁጥር አናሳ የሆኑ ኢትዮጵያውያን ናቸው እና እነሱ ናቸው ወደ ቅርጫ የሚገቡት። ስለዚህ ለሁላችንም ኢትዮጵያ ተገናችን ናት እና እሷን መከላከልና እሷን ደግሞ ማዘመን፣ ዲሞክራሲያዊ ማድረግ፣ ድህነትን ማጥፋት ትልቁ ከዲሞክራሲ በላይ የኛ ጠላት ድህነት ነው። ድህነት ከጠፋ ሚድል ክላስ ይኖራል፣ ዘላቂ ዲሞክራሲ ይኖራል። ያን የምናደርገው ግን በጋራና የእኩልነታችንና መከባበራችንን በመቀጠል ነው። ከማንኛውም አፍሪካዊ በፊት እኮ እኔ እዚህ ሀገር ስመጣ ማነህ ስባል እኔ አማራ ነኝ የሚለው እንትን በምንም ምክንያት መጥቶልኝ ያቅም የዛም አይነት ኮንሽስነስ አልነበረኝም። ግን ከኬንያ ከናይጄሪያ የሚመጡት ትራይባቸውን ነበር መጀመሪያ እኔ ኮኩይ ነኝ እኔ ምናምን እኔ ኢቦ ነኝ ነበር የሚሉት። ምክንያቱም በኮሎኒያል ኤክስፔሪየንስ አእምሯቸው ሸፍተውናል። እኛ ግን አልነበርንም። አሁን የት እንደደረስን በጣም የሚያሳዝን ነው እና ያንን ሪቨርስ እናደርግ እንችላለን። ማንሜድ ነው፣ ተፈጥሯችን አይደለም። ጥቅማችንን አውቀን ኢንላይትን ሰልፍ ኢንተረስት ለማንም አይጠቅመውም ጎጠኝነት። በጋራ አንድ ሀገር እንገንባ። በየፊናችን ደግሞ ባህላችንን እናክብር። ያደግንበትን ባህል አንድ ባህል መሆን የለብንም፣ እናክብር። ፖለቲካል ካልቸራችን ግን ወደ አንድ እንዲመጣ እንታገል የሚል ነው። ጨርሻለሁ። አቶ ፍቅረማርያም መድረኩ የእርሶ ነው። አመሰግናለሁ። እንዴት ሰነበታችሁ? በድጋሜ የመጣሁት መጨረሻ ላይ አንዳንድ ውይይቶች በጣም እንድናገር የሚገፋፉ ክሊክ የሚያደርጉ በጣም የሚጣፍጡ ናቸው። እውነት ለመናገር በዚህ ስብስብ ውስጥ በመገኘቴ በግሌ ከብር ያለው በጣም ደስ ብሎኛል። በጣም ነው ደስ የምትሉት። ለሀገራችሁ በዚህ ልክ ነው የምትጨነቁት። እኔ እንኳን መጀመሪያውኑ ሲነገረኝም ሰነዳችሁንም ሳየው በጣም ወድጀዋለሁ። እንደው የተነሱትን እንደው ክላሪፋይ ለማድረግ ያህል አሁን አንዳንድ ጊዜ እቃ ከጠፋብኝ እቃዬን ከሰረቀው ሰው ጋር ሁኜ ከፈለግኩት ላገኘው አልችልም፣ እውነት ለመናገር። ምክንያቱም እቃዬን ከሰረቀው ሰው ጋር ሁኜ ችግሬን ላገኘው አልችልም። መጀመሪያ ከሌቦች በተቃራኒ ያለው ሰው በሙሉ በአንድ እግሩ ቆሟል የሚለውን ግን በደንብ እንይ። ማለት በትክክል አለት ላይ ተመስርቷል። እንደዛ ካልሆነ የስበት ማዕከላችን ልክ ይመጣል ወይ? እንደው ተነስተን ማለቴ አገር እናፍርስ ወይም እንገንጠል የሚለውና ኖ ኢትዮጵያ መፍረስ የለባትም የሚለው አሁን ባለንበት ቁመና እንወያይ ተብለን ብንጓተት የኃይል ሚዛናችን የት ላይ ነው የሚወድቀው? ማለቴ ከስብስባችን ከጥንቅራችን የሀሳብ ልዩነታችን ከመሰብሰብ አንጻር በኢትዮጵያ የጋራ ህልውና ላይ ያለነው ሰዎች የቆምንበት አምድ ምን ያህል ነው? የቆምንበት አለት በትክክል ምን ያህል ነው የጸና ነው ወይ? እኛስ በጋራ ተሰባስበናል ወይ? በየግል ሀሳባችን በየግል ኢጎአችን እያጋጠመን ያለውን ፈተና እንዴት ነው ማኔጅ እያደረግን ያለ ነው? እንዲህ አይነት ነገሮችን አይተን በአለት ላይ ከቆምን በኋላ ምናልባት አቶ ኤፍሬም ወዳለው ነገር መምጣት የሚቻልበት ስቴጅ ሊደረስ ይችላል። በሌላ በኩል አሁን በትጥቅ ትግል አለማመን፣ እውነት ለመናገር የትጥቅ ትግልን እኮ ማን ይፈልጋል? አገር ሰላም ቢሆን እንደው አትሊስት መግደልን ቢፈልግ መሞትን ማን ይፈልጋል? ጦርነት ከተገባ ግን ሞት እንዳለ ግልጽ ነው እኮ በቃ። ሞት የማይቀር ሆኖ ከተገኘስ አሁን ብንታገልም ባንታገልም እቤታችን መጥቶ የሚገለን ሆኖ ከተገኘስ ሊኖረን የሚችለው ምርጫ ምንድነው ሊሆን የሚችለው? እየሮጥን ነው መሞት ያለብን ወይስ ቁመን ዝም ብለን ተኝተን ነው መሞት ያለብን? ወይስ እየመከትን ነው መሞት ያለብን? አገርን ለማጽናት የግድ የትኛው ነው የሚገልጸው? የሚገሉን አካላት የሚገሉበት ዓላማ ምንድን ነው? እኛን የሚገሉበት ዓላማ
የመግደላቸው ምክንያት ምንድን ነው? የግል ጠብ ስላለን ነው? በፖለቲካ አመለካከታችን ምክንያት ነው? መጠናት አለበት። አሁን ያለው ግድያ በቀጥታ የመጨረሻ አካባቢ የተነሳውን ነጥብ ነው። ብሔር ማለት በቀጥታኛ ትርጉሙ ሀገር ማለት ነው። ብሔር ማለት ህዝቦችም አይባልም። በቃ ህዝብ ብዙ ቁጥር ነው። ህዝቦች ከተባለ ጸያፍ አበዛዝ ነው በትክክለኛው የአማርኛ ቋንቋ አገላለጽ። ፐርፐዝሊ ህገ መንግስቱ ሲቀረጽ አንድን ክልል ወይም አንድን ብሔር ወይም መሬት ማለቴ ግዛት፣ ህዝብ፣ መንግስት የሚመራ ማለት ነው። ያውም የራሱ ባንዲራ ያለው፣ የራሱ ናሽናል አንተም ያለው፣ የራሱ ዲፌንስ ያለው፣ ኢቨን ሶቨርኒቲ ማለቴ ሉዓላዊነት እኮ አለው እኮ። ከአንድ ክልል ወደ ሌላ ክልል እኮ ኬላ ተዘርግቶ እኮ እየተፈተሸ ነው። ሌላ ሀገር ስንሄድ ፓስፖርት አገር ውስጥ ሲሆን መታወቂያ መሆን እኮ ነው ልዩነቱ። የቀረው ምንድን ነው? ሪኮግኒሽን ብቻ ነው እኮ የቀረው። በቃ ሉዓላዊነት። ይህ ሉዓላዊነት የሚገኘው ማለት ይቅርታ፣ ሪኮግኒሽን እውቅና ማለት ነው። ይቅርታ፣ ሶቨርኒቲማ አለው ብለናል እኮ ኦልሬዲ። ያ ክልል እኮ ሶቨርኒቲ እኮ አለው። በቃ ኦልሬዲ ቴሪቶሪ ግዛት አለው እኮ በማንነት ወሰን የሚጋጭበት ለዛው ማለት አለው። ያንን ሪኮግኒሽን ደግሞ ማን ነው መፍቀድ የሚችለው? ህዝቡ ነው። ህዝቡ ደግሞ በፍጹም ሊፈቅድ አይችልም። ስለዚህ የተሸከምካትን ሀገር ጣላት እኮ ነው የዱላው ማት ማለት ነው። እየተደበደበ ያለው እኮ ኢትዮጵያ የምትባለውን ሀገር እንዳትፈርስ ተሸክማታልና እውቅና ስጥና ጣልና ክልል የነበርከው ሀገር ነኝ በል ነው ዱላው። ፐርፐዝሊ ደሊበረትሊ ማለት ነው። ስሙንም ሲያወጡት ትርጉሙን ያውቁታል። የቋንቋ ሊሚቴሽን ኖሮባቸው አይደለም። አሁን ብሔር ማለት ሀገር እንደሆነ ያውቃሉ በደንብ። በእነሱ ኮንቴክስት ቋንቋ ወይም የሆነ ንዑስ ማንነት ብለው ነው በቃ ለጊዜው ሲጠሩት የነበረ። ህዝቦች ጸያፍ አበዛዝ መሆኑን የቋንቋ ሊሚቴሽን ኖሮባቸው አይደለም፣ ደሊበረትሊ ነው ይሄ። እነዚህ አካላት ዛሬ ቢገሉን ቢያሳድዱን እንገነጠላለን ቢሉ ቀድሞ ገና ሲቀርጹ ነው። እንደው ይህንን ካልን በኋላ ከነዚህ አካላት ጋር መጀመሪያ ለመነጋገር ለመወያየትም የኃይል ሚዛናችን የቱ ጋር ነው መሆን ያለበት? እነሱ ትጥቅ ይዘው ስንቅ ይዘው ባንኩንም ታንኩንም ይዘው በሚያስፈራሩበት ስቴጅ ላይ ሆነው ነው ወይስ ይህን ፓወር ባላንስ የሚያደርግ በኢትዮጵያዊነት ማዕቀፍ የቆመ ራሱን መከላከል የሚችል በማንነቱ የተደራጀ ይህንን የሚመክት ሲመጡት አይ ነኝ ግን ልትመቱኝ አይገባም የሚል ኃይል ሲኖር ነው የሚለውን ነገር በደንብ ኮንሲደሬሽን ውስጥ ማስገባት ያስፈልጋል። እንደው ስፔሲፊካሊ የአማራን ህዝብ በሚመለከት ለተነሳው ነገር ግን ቅድም ፕሮፌሰር ሲናገር እንደነበረው የአማራ ህዝብ የንገንጠል የሚሉት ድርጅቶች የዛሬ 60 ዓመት ነው የዛሬ 50 ዓመት የዛሬ 60 ዓመት ነው የተመሰረቱት ጫካ ውስጥ እና አሁን ያላቸው የ60 ዓመት አጀንዳ ነው ያላቸው። የዛሬ 3000 ዓመትን ጨምሮ የ3000 ዓመትን የአባቶቻችን የ1000 ዓመታትን አጀንዳ በ60 ዓመት አጀንዳ መጣል የሚችል ስነ ልቦና ያለው የአማራ ህዝብ ከየት ይመጣል? ፋኖ የአማራ ህዝብ ነው ካል የአማራ ልጅ ነው ካል አማራ ሁሉ ፋኖ ነው ካልን የአባቶቻችን አጀንዳ እኮ ኢትዮጵያን የማጽናት ነው። ከጫፍ እስከ ጫፍ ለኢትዮጵያ መሞትና የኢትዮጵያን ዳር ድንበር ማስከበር ነው። በውን የ60 ዓመት አጀንዳ የ3000 ዓመት አጀንዳችን የሚያስጥለን ይመስላችኋል? ሊሆን አይችልም። ሰው በማንነታችን ስንደራጅ እንደ አማራ በማንነታችን ስንደራጅ መደራጀት ለመዳን የግድ ሆኖብን ነው። ለህልውና ለፖለቲካ አመለካከት አይደለም የተደራጀነው። ለሌሎች ተጨማሪ ጥቅማ ጥቅሞች አይደለም የተደራጀነው። ለመኖር በህይወት ለመኖር ከአዲስ አበባ ለመውጣትም ወደ አዲስ አበባ ለመግባትም የማይቻልባት ኢትዮጵያ በኢትዮጵያውያን እሴት በዚህ ባልናገረው ደስ ይለኛል። በኢትዮጵያውያን እሴት የሰው ስጋ እርም ነው። በዓለም ህዝብ በሙሉ በሰው ልጆች እሴት በዚህ ዘመን ኢትዮጵያን እንድንጥል ግን የሰው ስጋ የሚበላባት ሀገር አድርገዋታል። የምር የሚያም ማለት ነው። እሴት ሲሸረሸር ከባድ ነው። የእምነት ተቋማት ተረግጠዋል። ነውር በማያውቁ ነውረኞች በዚህ ልክ ስንረገጥ በህይወት እሴታችንም ባህላችንም
ማንነታችንም ቋንቋችንም ተለይቶ እንድንሞት ስንደረግ ያለን ብቸኛ አማራጭ ከአማራጮች አንዱ አይደለም፣ ያለን ብቸኛ አማራጭ ራስን መከላከልና መመከት ነው። at the end of the day ይሄ ባላንስ ሲሆን ዓለም ሁሉ ወደሚያውቃት ወደ ቀደመ ገናና ክብሯ የምትመለስ ኢትዮጵያን ለማየት ነው የሁላችንም ትግልና አንዳንድ ጊዜ ለኮምፕሮማይዜሽን ያንም እንዳይከፋው በማለት በአጓጉል እኩልነት ማለት እንደው ሚዲየተር በአከላዊ ይበልይ በሚል ጥፋተኛ ለማለትና ብዙ ጊዜ የጥፋተኞች ጩኸት ሐቀኞቹን ዝም ስለሚያደርግ ብዙ ጫዋታዎች የጫዋና የባልየ ስለሚሆኑ ብቻ ገንጣይና ገንጣይ ፓወር ጉልበት እያገኘ እነሱም እኩል ናቸው እየተባለ ከነንትራንትን ለማለት አንድ ቦታ አንድ ኃይል ሲጠራ ከሌላው ወቃ ለእኩልነት እየተጠራ የማይመጣጠኑ ኃይሎች ተመጣጥነው በሜሪታችን ሳይሆን በኮታ እየተከፋፈልን ያውም በታሪካችን ልክ እንዳንከበር በጸጋችን ልክ እንዳንለማ እውነት ለመናገር በወርድና ቁመታችን እንዳንወከል ተደርገናል። ያንን ሁሉ ተቋቁመን ነገር ግን በህይወት እንዳንኖር ነው የተፈረደው። ይሄ የሁሉም ኢትዮጵያውያን አጀንዳ መሆን አለበት። የሁሉም መጠኑ ይነሲብ ዛንጂ ሁሉም ቦታ ላይ ይሄ ፈተና አለ። ሁሉም ቦታ ላይ ከጫፍ ይሄ ፈተና አለ። ይሄን ፈተና በጋራ ታግለን ይሄንን ፈተና ከተሻገር ነው ኢትዮጵያ ወደ ቀደመ ገናና ክብሯና ወደ ልዕልናዋ የማትመለስበት ምንም ምክንያት የለም። እውነቱን ለመናገር ለዚህ እንደምንሰራ የዚህ ቲም እሳቤ የዚህ ቲም ንድፈ ሐሳብ ከሰነዱ ጀምሮ የዛሬ ውይይት በጣም ኮንቪንስ ያደርጋልና ስለተገኘው ቅድም እንደተናገርኩት ከብር ያለው ድሉን ስለሰጣችሁኝም ከልብ አመሰግናለሁ። ቴንክ ዩ። በጣም እናመሰግናለን አቶ ፍቅረ ማርያም። እውነትና እርቅ ተለያይተው ሊታዩ አይችሉም የምንለው ለዚህ ነው። እውነቱን መውጣት አለበት፣ ጥፋተኛው መቀጣት አለበት፣ ከስህተቱ መማር አለበት። ዞሮ ግን በጠመንጃ አፈሙዝ ብቻ ችግራችን መፍታት ስለማይቻል at the end of the day ቁጭ ብሎ መወያየት አይቀሬ ነው እና ለዛ መዘጋጀቱ ይጠቅማል ለማለት ነው። ዶክተር አበባ ወደ አንቺ ልሂድ። እሺ፣ በከፊል መልሳችሁታል እና ያልተመለሰውን ነገር የአቶ ደህናውን ጥያቄ ምናልባት ስላልሰማኝ ይሆናል። የኔም እምነት ቅድም ዶክተር ብርሃኑ እንደገለጸው ነው። በዛ ላይ ብዙ ጊዜ አልወስድም። አሁንም ወንድሜ አብራርቶታል። ብሔር ይሄ ኢትዮጵያ ታሪካዊ ብሔር ነች። ታሪካዊ ሂስቶሪካል ኔሽን ነች። እንደ ሌሎች በአፍሪካም ኮሎናይዘሮችም ምኖችም አውሮፓውያን ጠጋግነው ከተለያየ ቦታ ኢቭን እንዳለንበት ሀገር እንደ ዩናይትድ ስቴትስ ያም ተጠራቅሞ የተሰራች ሳይሆን በብዙ ታሪክ በራሷ እንትን ሂደት የመጣች ሂስቶሪካል ኔሽን ነች እና ይሄ የኛ ዘመንም ይሁን ሌሎችም አቅደውት በጎሳ በመከፋፈል ኢትዮጵያን እንደዚህ እናድርግ ሲል ሆነ ተማሪውም ኔሽን ናሽናሊቲስ ወዘተ የሚለውን ነገር ከምዕራባውያን እነ ሌኒን እነ ሌሎቹ አሉ የሚባለውን ከነበረው እነሱ ካሉበት ሁኔታ የኛ ደግሞ ግራጁዋል ድሪፍት እያደረግን ወደ ውጭ አስተሳሰብ ዘመናዊ የሆን ነው በመሄዳችን ተቆንጽሎ ተሳስቶ የመጣ ነው እና ቅድም ሁላችሁም እንዳላችሁት ብሔር ያልኩት ሶስቱ ዋና ግዛታዊ ሉዓላዊነት፣ የብሔር አንድነት፣ የብሔር ህልውና እንደ ሀገር የመኖሯ እና የህዝብ አንድነት ያልኩት እነዚህ የተሳሰሩ ናቸው ለማለት ነው። እነዚህ የማይታለፉባቸው ናቸው። አቶ ደህናውን ይምጡ ያልኩት ይሄ ፕሪኮንዲሽን የኦሮሞ ምሁራን ሆኑ የሌሎች ቲፒኤልኤፍ እኔ እስካየሁት ድረስ ቁጭ ብሎ በሐሳብ ይህ የሐሰት ትርክት ነው ብለህ አንድ ነገርን ብታሳያቸው በዛ ዙሪያ ሳይሆን ደግሞ ማድረግ ያለባቸው ለራሳቸው እንደሚጥም ነው። በፕሮፓጋንዳ በስም ማጥፋት በተለያዩ ዘዴዎች ማንኮላሸት ነው ነገሩን። ቅድም እንዳልኩት ሞራላይዝ በማድረግ ፎልስ ኢኩቪለንሲ በመስጠት እነዚህን ሁሉ በመጠቀም ወደ ጎን ይወስዱታል እና ከፈለጉ መወያየት ይቻላል ለማለት ነው።
እንጂ በዚህ በኢትዮጵያዊነት ጥያቄ ላይ ሳይሆን አቶ ደህና ካስፈለገ ኢትዮጵያውያን ምሁራን በተለይ የተደበቀው ብዙ የታሪክ የሚያውቁ ከኔ የበለጠ ታሪክ የሚያውቁ እኔ ምንም አላውቅም ታሪክ ከስነ ልቦና አንጻር ነው የምነሳው። የማንነት ስለተባለ የማንነት ጥያቄ ከተባለ እንዴት ነው ሰው ራሱን ዲፋይን የሚያደርገው ከሚለው ከስነ ልቦና በመነሳት ነው። እና እነዚህ ኢትዮጵያውያን ምሁራንና የአማራው ምሁራን ወጥተው ወደ መድረኩ አይሞግቱም፣ አይከራከሩም። የለም ያ ትራዲሽን የለንም። ካያችሁ ላለፈው ቅድም እንደውም አቶ ኤፍሬም አንስቶት ነበር። እንዳለፈው ኢትዮጵያዊ እንደሚባለው ንቅናቄ የለም። ኢቨን ዶ ያኔም እኔ ተቺ ነኝ። ሪል ኢትዮጵያዊ አይደላችሁም ግንቦት ሰባትንም ሁሉንም እል ነበረ በዚህ አሁን ጣልቃ በገባው ነገር። ግን በዛ ደረጃም አሁን የለም፣ እየተዳከመ መጥቷል በኢትዮጵያዊነት። የኢትዮጵያ ምሁራን ወሬኛ ነው፣ ሰው ይሳደባል፣ ሁልጊዜ ትችት ነው። በዚህ በተሰራጩት የ10 ሺህ ካድሬዎች ቶሎ ትመታለህ። አሁን ወደ ዋናው ቁም ነገር ሂድ እንጂ ወደ ምን ሰው ለዚህ ነው እንጂ አይ ቲንክ ጥሩ የምሁራን ውይይት ቢደረግ እኔ ችግር የለኝም። ግን በአገር ጉዳይና በነፃነቱ ትግል ቅድም ወንድሞቼ ማስቀምጠውታል፣ ጥርት ያለ አቋም ልንይዝ ይገባል። ምክንያቱም አሰናካዩን ውስጥ ይዘህ ቅድም እንዳለው ሌባው ፈላጊውን አሰናካይን ኃይል ይዘህ መጓዝ አትችልም። ግን መብታቸውን መቀማት አለም ከፈለጉ መታገል ይችላሉ። በተለይ ኢትዮጵያዊ ነኝ የሚለው ኃይል ጎላችን ያገናኘናል ብዬ ነው። ሌላው ግን አሁን ወንድሜ ፍቅረ ማርያም ያነሳው ላይ ወደ ውስጥ የኛ ቁመና ምን ላይ ነው የሚለው ጥያቄ ጥሩ ጥያቄ ነው። ኢቭን ከሌሎቹ በዚህ በጎሳም በምን ተቀናቃኝ ጸረ ኢትዮጵያና ጸረ አማራ ከሆኑ ኃይሎች ጸረ ሂስቶሪካል ከሆኑት ኃይሎች ባሻገር በእኛ በራሳችን ምን ያህል ጠንካራ ቁመና አለን የሚለውን ብናይ በፍላጎት ደረጃ፣ በእምነት ደረጃ፣ በህዝባዊነት ደረጃ ከፍተኛውን እንትን ያዝ ነው አይደል? ፍትህ እንፈልጋለን፣ ሁሉ አብሮ እንዲሆን እንፈልጋለን። ህዝቡ የኛን አይነት ጥያቄ የአንድነት ጥያቄ ነው የሚፈልገው። ይሄ ሁሉ ቁመናችንን ያጠነክረዋል። ነገር ግን ይሄን ቁመና ይሄን እውነታ ወደ ተጨባጭ የፖለቲካ ኃይል ለማስቀየር የሚያስችል ይሄ ጠቢባንም ባይሆኑ አንድ ኃይል ልክ ዋትስ ቱ ቢደን ብላችኋል እዚህ ላይ አይደል? ዋትስ ቱ ቢደን እነሌንን ምንድነው መደረግ ያለበት ሲሉ ያኔ አገር ስላላቸው ፓርቲ ቫንጋርድ ፓርቲ ቋቋም ምንት ሲሉ እኛም ከኛ ሪያሊቲ ተነስተን ምንድን ነው ቅድም ሰጀስት አድርገዋል ፋኖን። ግን ሌላውንም ቢሆን ማን ነው ይሄንን ፋኖንም ለአሸጋጋሪነት የሚያበቃው ሌሎቹንም አሳታፊ የሚያደርግ አንድ ኃይል የለንም። ቁመናችን ላለው ነው ጠንካራ ኃይል የለ። ህዝባዊ መሆናችን፣ እውነትን መያዛችን፣ የህዝብ ነጸብራቅ መሆናችን፣ ያለመሰልቸት ለኢትዮጵያ ለአማራው መታገላችን ግን ወደሚቀጥለው ደረጃ አያስተላልፈንም። ወደሚቀጥለው ደረጃ ማለትም ሀሳብን፣ ራዕይን፣ የተመኘነውን ነገር ተግባራዊ ኦፕሬሽናላይዝ የሚያደርገው ፎርስ የለንም። ጠንካራ ብዬ ነው የማስበው። ከኛ አሁን የቀረበው ከኢሃመጉ የቀረበው ትልቅ ነገር ነው። ወደፊት ለሚመጡት ነገሮች ለማሸጋገር ግን የህዝብን ድጋፍ ይዘህ እነዚህ ትንሽ ያሰቡ ያወቁ ለነዚህ ኮዞች ወሳኝ የሆነ አመራር ሊሰጡ የሚችሉ ጠንካራ ኃይል ከአማራውም ከኢትዮጵያዊም ኃይል መውጣት አለበት ብዬ አምናለሁ። ለጊዜው ያለ አይመስልም። ያ ሲወጣ ቅድም ያልነው እንደዚህ አይነት ጠንካራ ኃይል እኮ ነው የስበቱ ማዕከል የሚሆነው። ወያኔ እንኳን በአቅሙ እንደዛ አድርጎ አይደለም ሌሎችን ዝም ብሎ ያሰባስበው፣ እሱ ለጥፋት ነው። ሌላው ግን አሁን እንደዛ ኃይል ፈጥሮ የፖለቲካ ኃይል ፈጥሮ የሚመጣው የንቅናቄው ኃይል ልበለው እንደ ካውንስልን በለው እንደምን በደንብ በነዚህ መስመር የምንጓዝንን የሚለውን የሚፈጥር ኃይል ለመፍጠር ወደ ውስጥ ወደ ራሳችን ኢትዮጵያዊ ድርጅቶችም አማራውም ድርጅት ሞር ፎከስ ቢያደርግ የበለጠ ትኩረት ብንሰጥ የኦሮሞ ወንድሞችና እህቶች መምጣት ይችላሉ። መሳብ ስለምንችል የባዕዳን ሀገሮች የነ ቲፒኤልኤፍ እና የነ ኦኤልኤፍ ኤጀንት ከመሆናቸው በላይ ወደ አሸናፊ ይመጣሉ። ስለዚህ እነዚህ ሁሉ በሰከንድ ደረጃ ሊመጡ ስለሚችሉ አሁን ወንድሜ ፍቅረ ማርያም እንዳለው ውስጣዊ ጥንካሬያችን፣ ውስጣዊ ደግሞ ቅድም እንዳልኩት ትንሽ የተዛባ ማይንድ ሴት ስላለን የተማረው አሁን አማራውን ለምሳሌ
ከሚገባው በላይ አኮሞዴቲቭ ነው የምለው። ያልሆነውን በተለያዩ ድርጅቶች ብትሄድ በኢትዮጵያዊነት የሚደራጁ ድርጅቶች ቶሎ ብለው አይ አንተ ሀዲያ ነህ አንተ ውሰድ፣ አንተ ኦሮሞ ነህ ምናምን ነው የሚለው። ከኢህአፓ ጀምሮ ማቃቸው ኢትዮጵያዊነት ወይም አማራነት ሚዛን ያለው ሌሎችን ነው የሚያስቀድመው እና አንዳንዴ ይሄም ትክክል አይደለም ባይ ነኝ። ከመሬት አንጻር መሆን አለበት። ለምንድን እንደዛ የሚያደርጉት? ይሄ ፎልስ ይሄ ሀሰት ትርክት የእውነት ስህተተኛ እንደሆኑ ኢትዮጵያን ስለወደዱ እንደ ትምክተኛ ተቆጥረዋል። ኢትዮጵያን አሁንም ስንናገር እናንተ ማናችሁ ልትወስኑ ይላል። ማንም መሆን የለብንም። እኔን ስለሆንኩ ነው፣ ኢትዮጵያዊ ስለሆንኩ ነው ለአማራው አድቮኬት የማደርገው፣ አማራ ስለሆንኩ ነው ለኢትዮጵያ አድቮኬት የማደርገው። እና ለምን ይሄን ትሆኛለሽ? ይሄን ያሰኘ ነው ግን የኛ ሳይኮሎጂካል ደካማነት ነው ባይ ነኝ። በጣም ጉዳት ሲበዛ አንዳንዴ በእንትን ፋይት ኦር ፍላይት ምናምን የሚባል ታውቃላችሁ አይደል? ፋይት ኦር ፍላይት እሱ አለ። ፍሪዝም ማድረግ ደግሞ ፋውኒንግ የሚባል አለ። የማያስፈልግ ተለማማጭነት፣ የማያስፈልግ አፒዝመንት እንሰጣለን። እውነት እስከሆነ የማንንም ኢትዮጵያዊ እንኳን ሌሎች ኢትዮጵያውያን ቀርቶ በውጭ ያለውን ሰው ማንነቱ ስለገባኝ በግሌ ማለት ነው የእግዚአብሔር መገለጫ እስከሆንኩ ድረስ በዓለም ውስጥ ያለ ሕዝብ ያሳዝነኛል። ኢራን ሲደበደብ ምናምን ያውም ጠላት ብዙ ለበደሉን ልቤ ያዝናል እንኳን ለኢትዮጵያውያን። ስለዚህ ከሚገባው በላይ መለማመጥ ግን የሐሰት ትርክቱ ምርኮኞች ሆነናል በየድርጅት እና እሱን እናጽዳ ነው የኔ። በኢትዮጵያዊነትም ያለው ሁልጊዜ እኛ እኮ ብሔረሰቦችን እኮ እንፈልጋለን። የእነሱም ጥያቄ ብሔር ብሔረሰብ የሚባለው ቋንቋ ራሱ ስህተት ነው። የተለያዩ ማህበረሰቦች አሉ፣ የቋንቋ ማህበረሰቦች አሉ፣ ግን አንድ ህዝብ ነው እና ይሄን ይሉኝታ ሳናበዛ አንዱ የአማራው ችግር ይሄ በቃ መጓጓት፣ ሁሉን ለማስታረቅ መጓጓት አለብን እና ቅድምም እንዳልኩት ራሱን የቻለ ሳይኮሎጂካል እንትናችን መቀየር አለበት። እንደ አብሮነት እንደ መውደዳችን ከሚገባው በላይ ዚኖፎቢያ እና ዚኖፊሊክ የሚሏቸው ሰዎች አሉ። አሁን አማሮች በመካከላቸው አኮሚዴት ከሚያደርጉ ለሌላው ሰው አኮሚዴት ቢያደርጉ ደስ ይላቸዋል። በራሳቸው ሰው መካከል መደብደብ አለ። ይህ ነው ክሪቲካል እንሆናለን በጣም እና ይሄ የሌላ ጊዜ ነው። አቶ በትሩ በደንብ ልንወያይበት ይገባል። የአናሳንስ የቪክተም ልሳን ምንድን ነው? ትርክት ይዘው የተነሱትስ የኦሮሞ ህዝብ ምንድን ነው? እነዚህ የኦሮሞ ምሁራን ምን ሲሆን ነው? ከየት ነው ያመጡት ይህን ኮምፕሌክስ? ቁጥራችን ከአማራው ቀጥሎ ነው። ደግሞም ቅድም የተባለው እንትን ሲመጣ እንቆጣጠራለን፣ ግን ሁለተኛ ናቸው በእኔ በኩል። ግን ሰፊ ህዝብ ነው የኦሮሞ ህዝብ። እንዴት ነው የማይኖሪቲ እና የትንሽ ሰው አስተሳሰብ ያላቸው? እንዴት ነው? ምን አይነት ሳይኮሎጂካል ሜካፕ ነው? ምን ሂስቶሪካል እንትን ነው? የትግራይ ሰዎች ማይኖሪቲ አገርን የሚያህል ነገር ተቀብለው በራሳቸው አማራው እንዲያደረገን ኢትዮጵያ እንዲያደረገችን፣ ይህ የቪክተም ሜንታሊቲ ከምን መጣ? እሱ ሁሉ እኮ መታረም አለበት። እነሱም እኮ ወገኖች እኮ ናቸው። ኦሮሞ ወገኔ ነው፣ ጉራጌ ወገኔ ነው። በኃላፊነት እናንተ ኢኮኖሚስቶቹ፣ ፖለቲካል ሰዎች እንደምታረጉት ማለት ነው ሙሉ ሰው ሁኑ። የአማራ መመታት አንተን ከፍ አያደርግህም። ይሄ ከምዕራባውያን ከሌሎች የተዋስነው ነው። እኛ እንደዚህ አይነት ያውም ደግሞ መንፈሳዊ ታሪክ ያለን ኢቭን ኦሮሞዎች በቅርብ መጡ የሚባሉት 500 የሚሆን ምን አፍሪካዊ ስለሆኑ የአፍሪካዊ ባህሪ ደግሞ ከሌሎች ሁሉ የተለየ ነው። ሁላችንም የምንኖር ሰው አለ። እንዲህ አይገባም ነበር እና ወደ ውስጥ እንመልከት ለሚለው ነው ለአቶ ፍቅረ ማርያም። ለራሳችንም ስንጠነክር ይመጣሉ። ግን በኢንተሌክቹዋል ደረጃ በምሁራን ደረጃ ሁልጊዜ ኦሮሞዎቹ ለምን አይጋብዙንም? ኦኤልኤፍ ለምን ምንድን ነው አንቺ ችግርሽ? ለምንድን ነው እንዲህ የምትይው ብለው ለምን አይጠይቁም? ከመጠየቅ ቶሎ ብለው አማራ ብቻውን ሊገዛ ይፈልጋል ፋኖ ነው እየሞተለት እየተጋደለለት እያየ 30 ጊዜ እየተናገሩ ይሄ ፕሮፓጋንዳ ይባላል። መቼም ዛሬ እኔም በእውነት በጣም ደስ ብሎኛል። ቅድም እንዳለው ፍቅረ ማርያም ጥሩ ውይይት ነው ያደረግነው። በእኛ እርስ በርሳችን መካከልም እንደዚህ አይነት ውይይት ሲኖር ጥቂት ሰዎች ስለሆኑ ለውጥ የሚያመጡ
ህዝቡ እንዲከተለን የምናደርገው ሀሳባችን ነው። እኔ ደግሞ አደላለሁ ለሙያዬ ከጦሩም በላይ አንተ ጦር ትላለህ አቶ በትሩ። የመሳሪያም የጥይትም የምንም ሳይሆን የፖለቲካም ሳይሆን አስተሳሰብ ማይንድ ነው ሁሉን ነገር የሚገዛው። በሀሳባችን ያለው ነው የምናንጸባርቀው የምንፈጥረው ሁሉ። በሀሳባችን አሸናፊዎች እንሆን፣ በሀሳባችን ኢትዮጵያን አንድ አድርገን እንቀጥላለን የሚለው እንጂ አሁንም ፈረንጆች በሰጡን ትርክት የተሟዘዝ መኖር የለብንም ነው የምለው። ማይንዳችን ከጸዳ ታንኪዩ። አልመለስም። በጣም በጣም አመሰግናለሁ ዶክተር አበባ። ፓራዳይም ሽፍት ያስፈልገናል ነው የምትይው። በጣም የሚገባ ነገር ነው። ግን ይሄ ሌባውን ነገር መልሰሽ ስላነሳሽው አንድ ነገር ማለት ፈልጋለሁ። እሱም በሚመለከት እኔ በሆን የማረገው ሌባው ወደ ጠረጴዛ ከመጣ በኋላ የጠፋውን ዕቃ እሱ እንደወሰደው እያወቁ ሁላችንም እንፈሸሽ ብዬ መጀመሪያ ተነሳና ወደ ፍተሻን ብንሄድ ጉድ ይወጣል ብዬ ተስፋ አደርጋለሁ። እና መገናኘቱ አይከፋም ለማለት ነው። አቶ ኤፍሬም እጅህን አውጥተሃል። ወደ አንተ ቲንክ እኔም ይሄ በተለይ ብሔረሰብ የሚባለውን ነገር በትንሹ ማየት ፈልጋለሁ። አንዳንድ ነገሮች ጋር እዚህ በህገ መንግስቱ ላይ ብሔር ብሔረሰቦችና ህዝቦች የሚል ቃል አለበት እና እውነቱን ለመናገር ብሔር ሆኖ ብሔረሰብ ያልሆነ ማን እንደሆነ አይታወቅም። ወይም ብሔር ሆኖ ብሔረሰብ ያልሆነና ህዝብ ያልሆነ ማን ነው እሱ? እንደገና ብሔረሰብ ሆኖ ብሔር ያልሆነ ህዝብ ያልሆነ ማን ነው? እንደገና ደግሞ ህዝብ ሆኖ ብሔርና ብሔረሰብ ያልሆነ ማን ነው? ሪሊ የህወሓት መሪዎችም በስልጣን ላይ በነበሩበት ጊዜ ህገ መንግስቱን የጻፉ ሰዎችም ይሄ ነገር ምን ማለት እንደሆነ እነሱ ራሳቸውን በትክክል ማስረዳት የቻሉ አይመስለኝም። ኢትዮጵያ ውስጥ 5 ዓመት በነበርኩበት ጊዜ በተለይ እንደገባው ከብዙ ኮንስቲቱሽናል ስኮላርስ በተለይ ይህንን የብሔር ህገ መንግስቱን ከሚደግፉ ሰዎች ጋር ሁሉ ለብዙ ሴሚናሮች ተካፍዬ ይህን ጥያቄ አንስቼ አንድም መመለስ የቻለ ሰው የለም። ይህን ስጠይቀው ሌላ ነገር ጋር የሚሄደው ምክንያቱም መልስ የለውም። ግን በአማርኛ ምን እንደሚባል ሪሊ ብሔር እንበለው ብሔረሰብ እንበለው ምን እንበለው ቬሪ ዲፊካልት ሊሆን ይችላል። በእንግሊዝኛ ግን በጣም ቆንጆ ኤትኒክ ግሩፕ እኛ ይሄ አሁን ኢትዮጵያ ውስጥ ብሔር እኔ ኢትዮጵያ ውስጥ ብሔር የምለውን ግሩፕ ኤትኒክ ግሩፕ የሚለው ቃል ይገልጸዋል ብዬ አስባለሁ። አንድ ኤትኒክ ግሩፕ የራሱ ሆነ ሼር የሚያደርገው ጂኦግራፊካል ኤሪያ አለው፣ ሼር የሚያደርገው ካልቸር አለው፣ ሼር የሚያደርገው ቋንቋ አለው። ይህንን በተመለከተ ኢትዮጵያ ውስጥ ብዙ ግሩፖችን ማየት እንችላለን። እኔ ተወልጄ ያደግኩት ደቡብ ኢትዮጵያ ውስጥ ነው እና እናቴና አባቴ ተወልደው ካደጉበት ከከምባታ ብሔረሰብ ከከምባታ አካባቢ 2 ሰዓት የማይርቅ የመኪና መንገድ ከሄድን ወላይታ ውስጥ እንገባለን። ወላይታ እና ከምባታ ተሴም ቋንቋ የላቸውም። ካልቸራሊም የሚለያዩበት መንገድ አላቸው። ሼር የሚያደርጉት ጂኦግራፊካል ኤሪያም አንድ አይደለም። እንደገና በወዲኛው በኩል ደግሞ ተከምባታ 2፣ 3፣ 4 ሰዓት ብንሄድ ጉራጌ እናገኛለን። ጉራጌና ከምባታ ሼር የሚያደርጉት ነገር ቢኖርም የሚለያዩበት ቋንቋ አላቸው። የሚኖሩበት ቦታ ይለያያል። በአንዳንድ ነገሮች ሊመሳሰሉ ይችላሉ። እንደዛ እየሆነ ደቡብ ውስጥ በጣም በዚህ ደረጃ የሚለያዩ ብዙ እንትኖች አሉ። እነዚህ የኢትዮጵያ የእነዚህ ሁሉ ጥርቅም ናት። እነዚህን ነው አንድ ላይ የኢትዮጵያ ሕዝብ የምንለው። ማለትም የሚገባ የእነዚህን ጥርቅሞች ነው። እነዚህን ግን ኢትዮጵያ በሚባል ሀገር ውስጥ አሁን ባህላችን ይከበር ስሉ የስ ወደ 40፣ 60፣ 70 አካባቢ የሚጠጉ የባህልና የቋንቋ ስብስቦች አሉ። እነዚህ 60 አካባቢ የሚሆኑ የቋንቋና የባህል ስብስቦች ኢትዮጵያ በሚባለው የፖለቲካ ማህበረሰብ ውስጥ ቋንቋቸው እንደ ማንም ቋንቋ ሊከበር ይገባል። ባህላቸው እንደ ማንም ባህል ሊከበር ሪኮግናይዝ ሊደረግ ይገባል፣ ሊከበርም ይገባል። ሂስቶሪካሊ አንዳንድ በደሎች አሉ ተብሎ በተደጋጋሚ የሚነገረው እዚህ ላይ ነው። አንድ ብሔር አንድ ባህል ገኖ ወጥቶብናል የሚል አባባል አለ ኢትዮጵያ ውስጥ እና እኛም አሁን ዲሞክራሲያዊ የምንፈልጋትን ኢትዮጵያ እንፈጥራለን ስንል ከነዚህ ሰዎች ጋር ነው ቁጭ ብለን እንዴት ነው ባህላችንን የምናከብረው? ቋንቋችን ይከበራል ሲባል ምን ማለት ነው? ለምሳሌ 60 ቋንቋ ካለ 60ም የኢትዮጵያ ቋንቋ ብሔራዊ ሀገራዊ ቋንቋ ይሆናል ማለት ነው ወይስ ምን ማለታችን ነው? እንደዚህ አይነት ነገሮች ያሉት ኢትዮጵያ፣ ካናዳ እንደዚህ አይነት ችግር ነበረ። ቤልጂየም እንደዚህ አይነት ችግር ነበረ። ዩጎዝላቪያ እንደዚህ አይነት ችግር ነበረ።
ሪሊ ካናዳዎች የፈቱበት ሁሉም የፈታበት የየራሱ መንገድ አለው እና እነዚህን ነገሮች ከዚህ አንጻር ማየት አለብን። ግሩፕ አለ ሪሊ አይደንቲ የማንነት ግሩፕ አለ። እነዚህ ሁሉ ማንነቶች ግን በአንድ ትልቅ ማንነት ውስጥ ራሳቸውን ማየት አለባቸው። ይሄ ትልቅ ማንነት ለእኔ ኢትዮጵያዊነት ነው። አገራዊ ማንነትም አለን። እንደገና የባህል ማንነት አለ፣ የቋንቋን ማንነት አለን። ይሄ ማለት ግን ወጥ የሆነ ኢትዮጵያዊ ካልቸር ወይም ባህል የለም ማለት አይደለም። አለ። እሱም በጋራ በመኖር ያዳበር ነው፣ በጋራ በመኖር ይፈጠር ነው። የጋራ ባህልም አለን። ለእኔ ከኢትዮጵያ እንገነጠላለን ለሚሉ ሰዎች መድኃኒቱ ለእኔ ከነዚህ ሰዎች ጋር ለምንድን ነው የምትገነጠሉት ብለን ቁጭ ብለን የሚገነጠሉበትን መንገድ ለእኛ መንገድ አለባቸው። ለምንድን ነው የሚገነጠሉት? እኛም አንድ ላይ ሆነን እነዚህ ሰዎች ከመገንጠል ይልቅ በኢትዮጵያ ውስጥ መኖር የሚያዋጣ መሆኑን ማሳመን አለብን። ካናዳያንስ እኮ ኩቤኮችን ሬስት ኦፍ ካናዳ አሳምኗቸው እኮ ነው ኩቤክ ሬፈረንደም ሲሰጥ ነው ከካናዳ ጋር ነው ብኖረው ያለው። ልገንጠል ብሎ ጥያቄ ያነሳና ነው ከካናዳ ጋር ብኖር ያዋጣኛል ያለው። ለኦሮሞም፣ ለአማራም፣ ለከባታም፣ ለሀዲያም፣ ለትግሬም፣ ለወላይታም ለሁሉም የሚያዋጣው በትልቋ ኢትዮጵያ ውስጥ መኖር ነው። ይህንን ማሳመን መቻል አለብን ቁጭ ብለን ተነጋግረን። ከኢትዮጵያ የተገነጠሉ ሀገሮች ምንም ጥቅም እንዳላገኙ እንዲሁም ጉዳት እንደደረሰ በእኛም በእነሱም በኩል ጉዳት እንደደረሰ ማሳወቅ መናገር ነው ያለብን እና እነዚህን ነገሮች ማድረግ ነው ያለብን እንጂ የነሱ የኃይል ሚዛን የሚለው ነገር ውስጥ ከመግባታችን በፊት ቁጭ ብለን መነጋገር መቻል አለብን። ለመነጋገር ክፍተቱ እኛ ጋር ዊሊንግነሱና ክፍተቱ እኛ ጋር መኖር አለበት። ችግሮቻችንን መፍታት የምንችለው በመነጋገርና በመደራደር ነው ብዬ አምናለሁ። ካለዛ እነሱ ሞቲቫቸው የታወቀ ነው፣ ሀገር ማጥፋት ነው ብለን ቁጭ የምንል ከሆነ ዘን ዋት ምንድን ነው የምናደርገው? ምንድን ነው ማድረግ ያለብን? ከነዚህ እንገንጠል ከሚሉ ሰዎች ጋር፣ ከነዚህ የብሔርን ማንነት ብቻ ከሚፈልጉ ኃይሎች ጋር ምንድን ነው ማድረግ ያለብን ከመነጋገርና ከመደራደር ውጭ? ቴንኪዩ። በጣም ጥሩ ነው አቶ ኤፍሬምም ያልከው፣ አበባም ያለችው የቅደም ተከተል ጉዳይ ነው እንጂ ብዙ የተለያየ አይደለም የምትሉት። መጀመሪያ ወደ ውስጥ እንመልከት እና ህዝባዊ መሰረታችንን የአደረጃጀታችንን ጥንካሬ ጠረጴዛ ዙሪያ በምንቀመጥበት ጊዜ በድፍረት በእኩልነት በመፈራራትም በመተሳሰብም ሚዛን መወያየት እንድንችል ይሄ የተጀመረው ንቅናቄ እንዲህ መቀጨት የለበትም። በተስተካከለ የኃይል ሚዛን ሲሆን ለንግግሩም መደላደል ይፈጥራል የሚል አመለካከት ነው እና በጣም ጥሩ ውይይት እያካሄድን ነው። አቶ አንድ እንትን በዚህ በቴክስት የመጣውን ላንብበው። ብልጽግናም ሆነ ከዛ በፊት የተደራጁ ኢትዮጵያውያን የበደሉ ኃይሎች የቀሙንን እውነትና ጩኸት ለማስመለስ ይህ አይነት ውይይትና የጥናት ሀሳብ ተጠናክሮ መቀጠል አለበት። ቀጣይ ፕሮግራሞች ቢገለጹ ነው። እንግዲህ እንደዚህ ካደፋፈራችሁን ይህመጉ በየሳምንቱ እየተሰበሰበ ይወያያል። እዛ እናቀርብና እንወያይበታለን። ወደፊት ፕሮግራማችንንም እናስታውቃለን። ሌሎችም አካሎች በየቦታው የጀመሯቸው መድረኮች አሉ። እነሱም በሚያዘጋጁትን ከሱ ደግሞ አለፍ ብለን ተባብረን ከዚህ ሰፋ ያለ ትብብር ፈጥረን አንድ ላይ ዶክተር አበባ ቅድም እንዳለችው ቢያንስ ትውልደ ኢትዮጵያዊ ውጭ ያለው በሰላም የሚኖረው ወጥቶ የመግባት በልቶ የማደር ችግር የሌለበት በዚህ መደላድል ውስጥ ቁጭ ብሎ መፍትሄ መፈለግ እንዴት ያቅተዋል? አንድ ላይ ሆነው እና እዛ የመጨረሻውን መስዋዕትነት የሚከፍሉትን ሰዎች እዚህ ቁጭ ብለን ከንፈር መምጠጥ ምንም አይጠቅማቸውም እና ተግባራዊ የሆነ እንቅስቃሴ መደረግ አለበት ብላ ያሳስበችው ለዚህ ነው እና ይህንን ወደፊት ተወያይተን የምናስታውቀው ይመስለኛል። ሰብሳቢያችን አቶ ሳሙኤልም በመዝጊያው ላይ ይህን ይጠቅሰው ይሆናል ብዬ ተስፋ አደርጋለሁ። አንዳንድ ነገር ለማብራራት ነው። ቲንክ እኔ ቅድም ዶክተር አበባ ባለችው ከነዚህ ተገንጣይ ወይንም ራሳቸውን ነፃ አውጥተው ራሳቸው ግዛት ለሚመሰርቱ እንትኖች ጋር
ያው ዓላማቸው የታወቀ ስለሆነ ከነሱ ጋር በምን መደራደር አያስፈልግም። ከነዚህ ከመሪዎቹ የቲፒኤልኤፍ ወይም ኦኤልኤፍ በቀጥታ ኢትዮጵያ ትፍረስ ብለው ለራሳቸው ሌላ ግዛት ከሚመሰርቱ መሪዎቹ ጋር መደራደር አያስፈልገውም የሚለውን የምስማማበት ምክንያት ከነሱ ጋር ነው ማንስማማው፣ ከድርጅቶቹ ጋር። ቅድም እንግዲህ አበባም እንዳለችው ሳይኮሎጂካል እንትን አለው፣ ስነ ልቦናዊ ታሪካዊ እንትንም ገልጸናል። ይሄን ማለት ግን ከኦሮሚያን ህዝብ እናግል ወይ ሌሎች ብሔር ብሔረሰብን የሚሉትን ወይ ትግራይ ወይ ኦሮሞን ህዝብ እናግል ማለት አይደለም። ከነሱ ጋር ሀሳብ ጋር ከነዚህ ከመሪዎቹ ጋር የማስማሙ ኦሮሞዎች የማይስማሙት የትግራይ ተወላጆችም አሉ እኮ 30፣ 40፣ 50 ከዛም በላይ ያሉ ብሔሮች የሚሏቸው ህዝቦች አሉ። ከነሱ ጋርማ ቅድም ዜጋ ተኮር የሽግግር መንግስት ላይ በደንብ ተገልጿል። በዛን ወቅት የሚመሰረት ሸንጎ አለ፣ በዛ ወር የሚመሰረት ጊዜያዊ መንግስት አለ፣ በዛ ይታቀፋሉ የሚል እምነት አለ እና በዛ መልክ መሄድ ይቻላል እና መሳተፍ የለብንም መሳተፍ ከነሱ ጋር አብረን መስራት የለብንም ያልኩት ልድገመውና ከአሁን ካሉት በፊትም በታሪክም ባሳዩን የአፍራሽነት ተልዕኮ ወይ አንዱን ብሔር ጨቋኝ ገዢ አድርገው ከአሁን ድረስ ድጎማና በጀት እየተሰጣቸው ከተሰለፉ ጸረ ኢትዮጵያ ቡድኖች ጋር አብሮ መስራት አይቻልም የሚል ነው እንጂ የእነሱ ዘራቸውን ሌላውን ህብረተሰብ ማቀፍ የለብንም ማለት አይደለም። ለዛ ሜካኒዝሙ ተቀምጧል። ዶክተር ብርሃኑ በሰፊው እንደገለጸው በዛ መሰረት የሽግግር መንግስት መስርተን ኢትዮጵያዊነትን ካጠናከር እነሱም በአንድነት የማይሆንም ልዩነት በአንድነት የማይኖርበት ምክንያት አይኖርም። ስለዚህ ያን በዚህ መልክ እንድትረዱ እንጂ አቶ በትሩም እንዳልከው አቶ ኤፍሬም እንዳላችሁት ከነሱ ጋር አንነጋገርም ማለት አይደለም። ከመሪዎቹ ነው፣ ከህብረተሰቡ ጋር አይደለም። መነጋገር የለብንም ያልኩት ወይንም እነሱን ለማግለል አይደለም። ግን የእነሱ መሪዎች አፍራሾች ናቸው፣ ወደፊትም አይጠቅሙንም፣ በብዙ ሁኔታ ተሞክረዋል የሚል ነው። እነሱም አሁን ካሉት ቅድም ስሞች ሁሉ ተጠቅሰዋል ቅድም እና ትግራይም ከዛም ነው የምናያቸው ነው። እነሱም እርስ በራሳቸው ሊጠፋፉ ነው እና በዚህ መልክ እንድትረዱልኝ ይፈልጋለሁ። አመሰግናለሁ። ይህም መልካም ነው። በጣም ጥሩ ማብራሪያ ነው። በጣም እናመሰግናለን። መቼም ለመተባበር ለመነጋገር ወደ ጠረጴዛ ይምጡ ስንል ህዝባዊ መሰረታቸውን ማየት፣ ማደረጃጀታቸውን ማየት በጣም አስፈላጊ ነው። እንደው ዝም ብለን ሁለት ሶስት ሆኖ አንድ ስም ሰጥቶ የፖለቲካ ድርጅት ነኝ የሚለውን ሁሉ እናካት ብንል የጨረባ ተስካር ነው የሚሆነው እንጂ ውይይት አይሆንም እና እሱ ጥሩ ማሳሰቢያ ነው እና ስርዓት የያዘ ነገር ማድረግ ይኖርብናል። በጣም የሚገርመው ግን የሁሉ ምስቅልቅል ባለበት ሁኔታ ምርጫ ማካሄድ ይቻላል ተብሎ ወደዛ መሮጣችን ነው። ከጥቂት ዓመታት በፊት ፕሮፌሰር መራራ ጉዲና የጻፈው አንድ ትንሽ መጽሐፍ ነበረች የላከልኝና አንድ ነገር ትዝ አለኝ። አሁን ያለው የኢትዮጵያ ሁኔታ እንኳን ለምርጫ ለቅርጫም አይበቃም የሚል አረፍተ ነገር አለበት እና ሳስበው እውነቱን ነው። እንደ ቁጭ ብለን እንኳን እንከፋፈል ብንል ስልጣን ለቅርጫ እንኳን የማይበቃ ማዕቀፍ ባለበት ድባብ ከሰላምም አንጻር ከመብትም አንጻር ብንመለከተው አሁን ያለው ኢትዮጵያ ከምንጊዜውም የከፋ አጣብቂኝ ውስጥ እያለች ወደ ምርጫ መሄድ እብደት ይመስለኛል።
እና እንደው ይሄን በውይይታችን ውስጥ ሳይነሳ ማለፍ የለበትም ብዬ ነው ወደ መጨረሻ ያመጣሁት እና የወደፊት አጀንዳችንን እናስታውቃለን ወደፊት። ይሄ መጀመሪያ ነው እንጂ በጣም በጣም ሰፊና ብዙ የሚያወያይ ነው የሀገራችን ጉዳይ። ደግሞም ወቅቱ አሁን ነው እና በተግባር ሪሊ ሀገራችን እናድን የምትሉ ሰዎች ቅድም ፕሮፌሰር ብርሃኑ ባሳሰበው መሰረት የአዛውንት ሸንጎ የሚለውን እንትን መጀመር አለብን። መቼ እንደሚሆን የማናቀው የለውጥ እድል ይመጣል። እንዳለፉት እንዳያመልጠን እና እንዳንጸጸት ሜዳውም ይኸው ፈረሱም ይኸው እያለ ነው እና ስሞች ጠቁሙ። ከነኝም አሁን ከምንላቸው ወደ ጠረጴዛ ቢመጡ በሀሳብ ለአላይነት ልናሳምናቸው እንችል ይሆናል የምንላቸውን ኃይሎች ሁሉ ከሁሉም አንጻር አፈሙዝም ከመዘዙ ጭምር ማለት ነው ጠቁሙን። እውነት ለሀገር የሚቆረቆሩ ለህዝብ የሚቆረቆሩ ጥሩ ንቃተ ህሊና ያላቸው ሌላውንም ህዝብ ሊያደራጁ እና ሊመሩ የሚችሉ ናቸው የምንላቸውን እንጠቁም እና ለማንም የምንተወው እና የምንጠብቀው ነገር የለም። ኤቭሪዴይ ስራ እየሰራን የሚበጀውን ነገር ለህዝብ ማሳየት ነው። ለመጨረሻውን የሚወስነው የኢትዮጵያ ህዝብ ነው። አቅሙም ያለው ህዝብ ጋር ነው። በእውነቱ አንዳንድ ጊዜ ብልጭ ብልጭ ይላል እንጂ የህዝብ ነገር ነው እና ደግሞ ተስፋ መቁረጥ የለብንም። ይሄ ሶስተኛው የአፍሪካ ዋንጫ የተካሄደ ጊዜ ድረስ በጣም ኳስ ወድ ስለነበረ በባቡር ከድሬዳዋን አንዱ ጌም አይቼ ሌሊቱን ደግሞ አዲስ አበባ እየመጣሁ እንትን ስል መቀመጫ ሁሉ ቆስሎ ነበር እና አንድ ትዝ የሚለኝ ነገር መንግስቱ ወርቁን ታውቁታላችሁ። በአካል አቋሙ በጣም ቀጫጫና እንትን ነው፣ ግን አጥቂ ነው። ግብ ሲያስገባ በጣም ታምረኛ ነው እና አዋድ መሐመድ ደግሞ የቡድኑ አበል ነው። በጣም እንደ ኤፍሬም ተክለ ሰውነቱ በጣም የሚያስፈራ ነው እና አንድ ሁለት ጌም ገብቶባቸው እየተሸነፉ ነበር እና መንግስቱ ወደ ተጫዋቾቹን ለማበረታታት ነው ሞራል ለመስጠት ብሎ አይዟችሁ ልጆች ክርስቲያን ተስፋ አይቆርጥም ሲል አዋድ ያፈትበታል። ወደ ላይ እሱን እያየ እንዲሁም እስላም አለ ቶሎ ብሎ። ስለዚህ በእውነቱ በመግቢያችን ላይ ቴዲ አፍሮን አንስተን ነበር። ቴዲን እኔ ብዙ አላውቀውም፣ ግን አባቱ ወዳጄ ነበረ። በአጋጣሚ እኔ የመጀመሪያ ዓመት ኮሌጅ ተማሪ ሆኜ ለእረፍት የመጀመሪያ ዓመቴን ጨርሼ ወደ አዲስ አበባ ስመለስ የፖሊስ ሰራዊት አስተዋዋቂ የነበሩት አንድ ሻለቃ ወደ ኦጋዴን ሄደው ጠፉ እና በቃ ኦርኬስትራው ማን ያስተዋውቀው የሚል ተግዳሮት ገጥሟቸው ወንድሜ ያን ጊዜ እንዳጋጣሚ የፖሊስ ሰራዊት የማስታወቂያና የህዝብ ግንኙነት ኃላፊ ነበር። ኮሎኔል ያዕቆብ ገብረ እግዚአብሔር ፖሊስና እርምጃው ጋዜጣውን የመሰረተ ማለት እና እንዲህ ሲጨነቅና እንትን ሲል አየሁት። ቤት እሱ ጋር ነበር ያረፍኩት እና ምንድን ነው ብዬ ስጠይቀው ችግሩን ነገረኝ። በኋላ ከጥቂት ቀናት በኋላ ጋዜጣ ሳነብ ማስታወቂያ አውጥተው አየሁ። ፖሊስ ሰራዊት አስተዋዋቂ የሚሆን ሰው እንፈልጋለን ለመቅጠር። በኋላ የት ነው ቦታቸው ብዬ እንትን ስል ኮልፌ። ለእሱ ስነግረው በቃ አጣጠለብኝ። ስራ አታሃል መሰለኝ ብሎ ጥሎኝ ሄደ እና እኔ በእግሬ ኮልፌ የሚባለው ደግሞ በጣም ሩቅ ነው። ከመሳለሚያ ድረስ በአውቶቡስ ይኬዳል። ከዛ በኋላ ይሄ ኮረኮንች መንገድ ነው፣ በእግር ነው የሚኬደው። እየሄድኩ ስጠይቅ አሁንም አልደረስክም ይሉኛል እና ስቼ ወደ ሌላ ሄድኩ ነው መሰለኝ። መጨረሻ ላይ ወታደር የሚጠብቀው ግቢ ጋር ደረስኩኝ ከብዙ ድካም በኋላ ሄጄ እዛ እንትን ስል አንድ 10 ሰዎች የምንሆን ነበር። እንትን ያህል 3 ሰዎች ተቀምጠው፣ አንዱ ተስፋ አበበ ነው፣ ሌሎችም የሙዚቃ እና አንዱ ደግሞ የቴዎድሮስ አባት ነው፣ ካሳሁን ነው እና በጣም ጥልቀት ያለው ግጥምና ዜማ የሚያወጣ ሰው ነው። በጣም ልክ አባቱን ነው ልጁ የያዘው አሁን እና ኢንተርቪው አረጉኝ እና እኔ አሰብኩና ሁሉም ሰው ከፊቴ እኔ ወደ ኦልሞስት ወደ መጨረሻ ነው ዘግቼም ስለደረስኩ ወደ 8 የሚሆኑ ተናግረው 1-2 ሲቀሩ እኔ ተጠራው እና አሰብኩና ያችን ልናገር ያሰብኳትን ነገር በአውቶቡስ ላይ ሲሄድ ሁሉም በአማርኛ ስለነበር የሚናገሩት በእንግሊዝኛ ተርጉሜ ተናገርኳት
እና ያቺ ለየት ያለ እንትን ሰጠቻቸው መሰለኝ። እኛ እንግዲህ ውድድር አለባቸው። ክቡር ዘበኛ አለ፣ ጦር ሰራዊት አለ። ለዘመን መለወጫ ምሽት ላይ ህዝቡን እንትን ይሉና በየአዳራሹ እየተዘዋወሩ ማን አሸነፈ ይባላል። ምንም የተለየ ሽልማት ምናምን የለውም፣ ግን የህዝብ ስሜት በመሳብ ማለት ነው። እና የሚያወጡትን ሙዚቃዎች ተወዳጅነታቸውን ከፍ ስለሚያደርግላቸው ማለት ነው። እና ያችን እንደው በእንግሊዝኛ በማቅረቤ እኛን ልዩ ያደርገናል ብለው እኔን መረጡኝ። እና እዛ ውስጥ ከካሳሁን ጋር ለ3 ወር የመስራት እድል ገጠመኝ ማለት ነው። እና እንጫወታለን፣ እንገናኛለን እና በጣም ጥልቅ የሆነ የሀገር ስሜትና ኢትዮጵያዊነት የተላበሰ እና ልጁም የእሱን እንትን መከተሉ በጣም በጣም ደስ ይለኛል። እና ያልወደድኩት ከዚህ ጋር 18 ዜማዎች ላይ ዳስጣል የሚለውን ነው። ኢትዮጵያ ገና ብዙ ተስፋ አላት። ብዙ መከራዎችን ያለፈች ሀገር ናት እና እንደ ጊዜያዊ ድንኳን አንድ ቀን ትሰባበራለች የሚለውን እኔ ብዙም አላምንበትም። እና ኢትዮጵያ ተሃድሶ ገና ወደፊት የሚመጣ ነው እና ዳስ መጣል አይደለም ያለብን፣ በዚህ ህዝብን በማደራጀት እና በማንቃት ላይ መረባረብና ቀበቷችንን ጠበቅ አድርገን መንቀሳቀስ ነው ያለብን ነው የምለው። አመሰግናለሁ። ዳስጣል ማለት አቶ በትሩ በጣም ይገርማል። እኔ የገባኝ ዳስጣል ሲል አንድ ላይ በአንድ ድንኳን እንሁን አይነት ነበር። አሁን አንተ የምትለው ሌላ ነው ማለት ነው። እሱ ጥሩ ትርጉም ነው። ያን እኔ እንደዛ ነበር። ኔጋቲቭ ዳስ ሲጣል ብዙ ጊዜ ወይ ለሰርግ ነው ወይ ለሀዘን ነው። እና እዚህ ደግሞ አገር ሞታለች የሚል ስሜት አለው ግጥሙ ላይ በደንብ ብታዳምጭው። እሱ ከሞት ጋር ስላያያዘው ነው። የፈለገውን የሚናገር ነው የምቀበለው። አቶ በትሩ እዚሁ ባልከው ላይ ለመጨመር የቴዲ ጉዳይ ሳይሆን አታለን እኛን አቤት ጨርስ አጠር አድርገህ ጨርሰው። ኦኬ አጠር አድርገህ አንዱ እንትን አላማም እንግዲህ አይታችሁናል። ታዳሚዎች አሁን ስንት ሰው አለ? ወደ 30 ገደማ አለ እና ከኛ ጋር በድርጅትም ሆነ በግለሰብ ደረጃ አብሮ ለመስራት የምትፈልጉ አይ ቲንክ አትሊስት አንዳችንን ታውቃላችሁ፣ ወይም አለበለዛ በቀጥታ በሴካ አድራሻችን መዝገብ ትችላላችሁ። አብራችሁ ለመስራት ፈቃደኛነታችሁን ከገለጻችሁ እኛም ኮንታክት እናደርጋችኋለን የሚል ሜሴጅ ለማስተላለፍ ብዬ ነው። አመሰግናለሁ። በጣም አመሰግናለሁ። የህዝብ ግንኙነት ኃላፊነቱን እየተወጣ ነው አቶ ስለሺ። ዋናው ነገር ድረገጻችንን ይዩት። ቅድም ዶክተር ብርሃኑ ተናግረዋል። አገራድን.ኦርግ ነው አይደል? እናት ሀገር ይቅርታ፣ እናት ሀገር.ኦርግ ነው። እሱን ገብታችሁ ይዩት። አሁን ወደ ጉባኤያችንን ወደ ማጠቃለሉ እንሄዳለን እና ሰብሳቢያችን አቶ ሳሙኤል ሀብቴ የመዝጊያውን ንግግር እንዲያደርግልን በማክበር ጠይቃለሁ። ታንኪዩ። አመሰግናለሁ አቶ በትሩ። ቅድሚያ በኋላ እንዳረሳው ከወዲሁ ልናገረው፣ ስብሰባን በጥሩ መልክ ስለመራሃልን ይሄ ማጎ ባሰበው መልክ ባደራጀው ወይም ደግሞ ባለምነው መልክ እንዲጠናቀቅ የበኩልን ጥረት ስላረክ አመሰግናለሁ። ይህን ካልኩ በኋላ ወደ ነጥቦች ልመለስ። እኔ መዝጊያ ንግግር የማደርገው አሁን በተነሱት ነጥቦች ላይ ነው። ከእናንተው ከዚሁ ስብሰባ ላይ ነጥቦች ይዤ ነው እንጂ ተዘጋጅቼበት የመጣሁት ነገር የለም። አንደኛው ስለ ምርጫ ነው ማነሳው። ምርጫ የምንለውን ሁላችሁም ተናግራችሁታል። በእኔ አመለካከት፣ በእኔ ትርጉም ህዝብ ራሱን በራሱ በነፃነት ለማስተዳደር እንዲችል የሚያስችለውን የስልጣን ተቋም ኢንስቲትዩሽን ያዋቅሩልኛል፣ ይመሩኛል ብሎ እምነት የሰጣቸውን ወኪሎች የሚመርጥበት የዲሞክራሲ የህዝብ ሉዓላዊነት የሚገለጽበት ፕሮሰስ ወይም ሂደት ብቻ ሳይሆን የፖለቲካ አክሽን የሚከናወንበትን ታላቅ ምዕራፍ ነው የሚል ትርጉም ነው የምሰጠው። በምርጫ ወቅት ትልቁ ቁልፍ ወይም ትልቁ መርህ ነፃና ፍትሐዊነትና አሳታፊነት ነው። ይህ ነፃና ፍትሐዊነትና አሳታፊነት የሚባለው ሌሎችም አስፈላጊ ነጥቦች ወይም መርሆች አሉት፣ ግን እነዚህ መሰረታዊ ጉዳዮች ናቸው። በእነዚህ ጉዳዮች ላይ
የአንድን ሀገር ምርጫ በመመዘን በእነዚህ መርሆች ላይ በመመዘን ምርጫውን መሳተፍ ወይም አለመሳተፍ ምርጫው ለህብረተሰቡ የሚሰጠውን እድል ወይም የሚነፍገውን ወይም ደግሞ በምርጫው ተጠቃሚ ማን እንደሚሆንና ምንስ እንደሚያስገኝለት መተንተን ይቻላል። ስለዚህ እዚህ ላላችሁት ግልጽ ስለሆነ ወደዚህ ትንተና ውስጥ ብዙም አልገባም። ግን ቢያንስ ይህ ምርጫ ህብረተሰቡ እንዲወዳደር የሚያስችሉት አማራጭ ፕሮግራሞች ቀርበውለታል ወይ? የሚመርጠው በቀረቡለት አማራጭ ፕሮግራሞች መጻኢ ዕድሉን በሚወስንበት አማራጭ ፕሮግራም ላይ ነው የሚወስነውና ድርጅቶች የሚመርጠው ወይስ በምን መመዘኛ ነው? ሌላው አሳታፊነቱ ደግሞ ህብረተሰቡ ይሳተፋል ወይ? በአሁኑ ሰዓት ላይ የኢትዮጵያ ህዝብ አብዛኛው ከምርጫው ራሱን ያገለለ መሆኑን መንግስት እያደረገበት ባለው ብልጽግና በወሰደበት እርምጃ ምክንያት ብዙ ቦታዎች ላይ ለምርጫ መሳተፍ አይችሉም። ስለዚህ ማን ነው የሚሳተፈው? ቅድም አገር ብሔር እያል የምንናገረው ነገር አለ። እኛ ስለ ምርጫ ስናስብ ስትራቴጂክ የሆነ እይታ አለን። ይኸውም አገሪቷን ወደ ቀጣይነቷን ለማረጋገጥና አገሪቷን ለማሳደግ ካለባት ችግር ለማውጣት በህገ መንግስትና በህግ የበላይነት ህብረተሰብን የሚታደር ህብረተሰብ ለመመስረትና ተጠያቂነት ያለውም አመራር ለማቋቋም ነው። ይህንን በጭንቅላታችን አስበን ነው። ስለዚህ ይህን ተግባራዊ ለማድረግ አሳታፊነት ከሌለ ህብረተሰቡ የማይሳተፍበት ከሆነ እንግዲያውስ ምርጫ የጥቂቶች አወታ ድራማ ሆነ ማለት ነው። ማን ነው የሚጠቀመው? በአሁኑ ሰዓት ላይ የኢትዮጵያ ሁኔታ ይህን የሚያሳይ ከሆነ ማን ይጠቀማል? ቢያንስ ለምርጫ ምን ይገኛል? ፖፕላር የሆነ ህዝባዊ የሆነ ድጋፍ ወይም እንዲሁም ደግሞ ሳይኮሎጂካል የሆነ ፖፕላር የሆነና ፖፕላር እና ሳይኮሎጂካል ሌጂስነሲን ማግኘት ይቻላል በምርጫ። ወይም ደግሞ እነዚህን እንኳን መንግስት ቢያጣ ቢያንስ ደጁር የሆነው ሌጋል ሌጂስነሲን ግን ማግኘቱ አይቀርም በምርጫ ካሸነፈ። ስለዚህ በኢትዮጵያ ተጨባጭ ሁኔታ ብንመለከተው በእርግጠኝነት አሁን ሆነ መናገር የምንችለው ፖፕላር የሆነውን ህዝባዊ የሆነውንና ሳይኮሎጂካል የሆነ በህዝብ እምነት ውስጥ የገባውን ሌጂስነሲ አያገኝበትም። ሆኖም ግን ህጋዊውን ሌጂስነሲ ግን ተመራጭ መንግስት የሚለውን ግን ያገኝ። ያ ደግሞ በኢትዮጵያ የኢትዮጵያ መንግስት ሆነ ኢትዮጵያ በዓለም አቀፍ የፖለቲካ ኦርቢት ውስጥ ስለምትገኝ ያ ሌጂስነሲ ለሱ ጥቅም አለው። ስለዚህ እየሰራን ያለነው ምንድን ነው ነው ጥያቄው። በምርጫ የሚሳተፉ ሰዎች እያደረጉት ያሉት ወይም ፓርቲዎች ምንድን ነው ነው? ይሄ መመለስ አለባቸው። እዚህ ላይ አንድ ነገር ልገልጽላቸው እፈልጋለሁ። ምርጫን ስናስብ ቅድም አቶ በትሩ ስናገር አንድ ነገር ወደ እኔም ጭንቅላት መጣ። አቶ መረራ ማነው ፕሮፌሰር መረራ ከተወሰነ ዓመት በፊት የኢትዮጵያ ምርጫ ለምርጫ ሳይሆን ለቅርጫም አይሆንም ብለሃል። ትክክል ነው። ግን እጅግ የሚሰጋው እኔ ይህን ባሉበት አፋቸው ፕሮፌሰርም ሆነ ሌሎች ከቁጥር እንቀነሳለንና ከምርጫ ቦርድ ቁጥር እንቀነሳለን፣ ሶስተኛ ጊዜ ካልመረጥን ከቁጥር እንወጣለንና ምርጫ ቦርድ ይሰርዘናልና ስለዚህ ቢያንስ 6 ወንበርም ሆነ 6 ተወካይም ልከን እንወዳደራለን ካሉ ግን ትዝብት በተናገሩት ደረጃ በተናገሩት ምላስ ደረጃ ትዝብት ይመጣል ማለት ነው። ይህንን ወደፊት የምናየው ነገር ነው። በሂደት ውስጥ የምንመለከተው ነገር ይሆናል ማለት ነው። በሌላ በኩል እዚህ ላይ ከምርጫ ጋር የምናገረው እኔ ይሄ ቁጥር እኛ 3 ጊዜ በ3 ጊዜ ምርጫ ውስጥ ካልተወራረድን ካልገባን እንሰረዛለን የሚለው መንግስት የጣለባቸው ቀይ መስመር ከሆነ ድርጅቶችስ መንግስት ላይ ምንድነው የጣሉት ቀይ መስመር? ምንድነው ኮንትራቱ? ስለዚህ በድርጅት መንግስት በጣለው ቀይ መስመር ነው ወይ መጓዝ የሚገባው? ህዝቡ ነፃና ፍትሐዊና አሳታፊ የምንለው በመንግስት ቀይ መስቀል ውስጥ የሚከለል ነው ወይስ በህዝብ ሉዓላዊነት በሚያምኑ ኃይሎች እነሱም እኩል ኃይል ኖራቸው እኩል ድምፅ ኖራቸው በሚያስቀምጡትና በሚደራደሩበት ቀይ መስቀል ነው ወይ ቀይ መስመር ነው ወይ? እዛ ላይ ጥንቃቄ ባለው መዘን አለባቸው ለምርጫ የሚወዳደሩ ሰዎች ወይም እንገባለን የሚሉ ሰዎች። እዚህ ላይ ነገር ልጥቀስላችሁ የበለጠ ግልጽ ያደርገዋል።
ከ2025 ዓመት በፊት በጲላጦስ መድረክ ላይ ወይም ደግሞ በሱ ፍርድ ቤት የፍርድ ቦታ ላይ አምላክን ወይም ኢየሱስ ክርስቶስን ጌታችንን ለፍርድ ቀርቦ ነበረ። ጲላጦስ በዛን ጊዜ ወደ ውሳኔ ሲገባ ፊት ለፊቱ የቆመው ሰው ማን መሆኑን ያውቅ ነበር። ሚስቱ ቬሮኒካም ነግራዋለች። በራእይዋ ተመልክታ ይህ ሰው ጻድቅ ነውና እንዳትነካው፣ እሱም ደግሞ በነፍሱ አውቆት ነበረ። በዛ ሰዓት ላይ ምን ሙግት መጣ? ጲላጦስ ከመወሰኑ በፊት የጲላጦስ ነፍስ ስላወቀችው ኢየሱስን ወይም ስለተረዳው በዚህ ሰው ላይ ኃጢአት የለም ብላ ስትነዘንዘው፣ ስጋው ግን ፈራሽ የሆነው ስጋው የተወሰነ ዓመት የሚቆየው ስጋው ግን ጲላጦስን ካልፈረድክበት ከቄሳር ጋር ልትጣላ ነው የሚል ሙግት ተጀመረ። በዛች ደቂቃ ውስጥ በጲላጦስ ሰውነት የነበረው ሙግት እጅግ ፈታኝ የሆነው ሙግት ተነስቶ ነበረ። የዚህ ጊዜ ጲላጦስ ወዴት ነው የወሰነው? ምንድን ነው የወሰነው? ነፍሱን ለማዳን እርግጥ እንደ አራዳ መሆኑ ነው። እሱ ታጠበና በእጁ በውሃ ታጠበና ንጹሕ ነኝ ከዚህ ሰው ይዳ ማለት ነው። ይህ እንግዲህ አራድነት እንደምንለው ነገር ነው። ግን በዛ አይደለም አምላክ የሚፈርደው፣ በእኛ አራድነት አይደለም ፍርድ ቢመጣ። ነፍስ ግን ታውቅ ነበረ። ግን ለስጋው ስላደላ ፒላጦስ እያወቀው በሕጋችሁ መሰረት ብሎ ብቻ ያን ፍርድ አስተላለፈበት። እንግዲህ እዚህ ላይ ተመልከቱ። ያ ክህደት ሲፈጸም ምን ነበረ መመዘኛው? ስጋ ወይም አሁን እኛ የምንለው በእኛ አነጋገር ለወንበር ብለን ወይም እንዳንሰረዝ እያል አንቱ ክቡር ከሌ በሚል ነገር በሚል ለዛ ተሸንግለን ሀቅን ዛሬ ኢትዮጵያ ውስጥ ቅድም አቶ በትሩም ትናገር ነበረ። ምንም ሁኔታ በሌለበት እንዴት ምርጫ ይደረጋል? ለምርጫ ሳይሆን ለቅርጫም አይሆንም። እንደዚህ የሚባሉት ነገሮች በእውን እያሉ ወደ ምርጫ እስከተገባ ድረስ የሚገቡ ሰዎች ግን ይህንን ይጠንቀቁበት። 2025 ዓመት ሙሉ ያ ነገር እየተተረከ ነው ያለው። ያ ፍርድ አሁንም ቢሆን እየተነገረ ነው ያለው። ስለዚህ ትውልድ እንደገና ይህን ነገር ያነሳዋል። ይህም ሚዛን ውስጥ ያስገቡ ላለውኝ እኔ ምክር ያ ነው። ሌላው ቅድም ዶክተር አበባ በርዕሷ ላይ ይሄ አጀንዳ ነበረ የተሰጣት፣ እርግጥ ነካክተዋለች። ይሄ የዲያስፖራው ወይም ደግሞ በውጭ ያለው ኃይሎች አንድነት እና በአንድነት መፍትሄ ማስገኘት ወይም ሙራዊ አስተዋጽኦ ለሀገር እድገት በሚበጅ በኩል የማዋል ጉዳይ ነበር ብዙ እያከራከረ ነው የመጣው። ግን በዚህ በኩል ትልቅ ድክመት ታይቷል። ዩኒቲ ኦፍ ፐርፐዝ ያላቸው ድርጅቶች እንኳን ዲሲፕሊንና ኮንሲስተንቲ ስለጎደላቸው ስለ ራሳቸው ያደሉና እርስ በራስ ወደ ጎን ሲባሉ ያችን ዘውድ ለመጨበጥ ሲባሉ እንመለከታለን። ቅራኔዎችን የሚፈቱበት መንገድ አጥተው ልክ የመድረክ ተውኔት ይመስል በዛ ተውኔት ማን አሸነፈ የሚለውን ነገር ስኮር ለማድረግ ጥቃቅን ልዩነታቸውን እንኳን ተመሳይ ዓላማ እንኳን እያላቸው በጋራ መጓዝ ሲሳናቸው እንመለከታለን። ይህ ለትውልዱ እጅግ አሳፋሪ ነገር ሆኗል። ግን ትልቅ አገር እንመሰርታለን ካል እነዚህን ጥቃቅን የሆኑ ልዩነቶችን መፍታት ያልቻልነው ለምንድን ነው? እውነት የጠፍቶን ነው? እንዴት እንደሚፈታ ሳናውቅ እየቀረን ነው ወይስ ምንድን ነው የሚይዘን? እዚህ ላይ ነው መነጋገርም ያለብን። እኛ እኮ ትልቅ ሀገር ለመገንባት አላያንስ የፖለቲካል አላያንስ ጥያቄዎችን ኢሹዎችን መልሰን እኮ መፍትሄ ሰጥተናቸው እኮ ማለፍ አለብን። እርግጥ አላያንስ ሲባል ዝም ብሎ እንደተባለው ለሀገር በማይመጅ መልክ ለመሄድ ሳይሆን ለሀገር የሚበጁትን ኃይሎች እያሰባሰብን እኮ ማደግ መቻል አለብን። ከዚህ ከዝቅተኛ ከሆነው አስተሳሰብ ወጥተን ይህን ለማድረግ ግን የጎደለን ነገር ቢኖር ምንድን ነው? ክሪቲካሊ ማሰብ ጉድለት በምሁራኖች ላይ ታይቷል። ከቦክሱ ውጭ እስካላሰብን ድረስ
መፍትሄ ከቦክስ ውጭ ወጥተን ካልፈለግን በስተቀር እዛው በዛው ሰርክል ውስጥ ከሆነ የምንንቀሳቀሰው አሁንም ወደ መፍትሄ እናመጣን አንደርስም። ስለዚህ ክሪቲካል ማስ መፍጠርና በክሪቲካል ቲንኪንግ በመጠቀም ከቦክስ ውጭ መፍትሄዎችን መፈለግ ለሀገራችን የግድ የሚበጃት ነገር ነው። እዚህ ላይ ደግሞ ሌላ ምሳሌ ልንገራችሁ። የቀድሞ ሰዎች በፈረስ ጋሪ ጊዜ ይጠቀሙበት የነበረው የፈረስ ጋሪ ጊዜ ሰዎች የትራንስፖርት ፍላጎታቸውን የፈረስ ጋሪ ማሟላት ሲያቅተው ብልሆች ጋር ይሄዱና ሁለት ብልሆች ጋር ይሄዱና ይሄውና ምኞታችን ብዙ ነው፣ ፍላጎታችን ብዙ ነው፣ የትራንስፖርት ፍላጎታችን ዲማንዳችን እየበዛ መጥቷል፣ ፈረሶቻችን ግን ሊያሟሉ አልቻሉም፣ ትልቅ ገቢና ያለው እንትን የላቸውም፣ እንዲሁም ፍጥረትም የላቸውም የሚል ጥያቄ ጠይቋቸዋል። እነዚህ ብልህ ሰዎች ምን ይላሉ? ኦሆ ይሄ ልክ ነው፣ ስለዚህ ጠንከር ያሉ ፈረሶችን ፈልጉና አድልቡና በእነሱ ተጠቀሙ፣ ይህም ፍጥነት ይኖራቸዋል፣ ቶሎ እንዳይደክሙም ይሆናሉ የሚል መልስ ይሰጣል። ስንመለከተው ይሄ መልስ እንዲህ በቀጥታ ስንመለከተው ስትሬት በሆነው ራሽናል እንትን ስንመለከተው ትክክለኛ መልስ ነው፣ ትክክል ነው የሚመስለው። ስለዚህ ያን አደረጉት፣ ህዝቡ ያን አደረገ። በእርግጥም ደግሞ መፍትሄ ያገኘበት የተወሰነ ኪሎ ሜትር ወይም ደግሞ የተወሰነ ፍጥነት ማሻሻል ተቻለ። ግን እነዛ ፈረሶች ግን ስጋ፣ ደም፣ ጅማት፣ አጥንት በመሆናቸው መድከማቸው አልቀረም። ከፊተኞች የተሻለ ፐርፎርም ቢያደርጉም መድከማቸው ግን አልቀረም። ስለዚህ አሁን ሌላ ሀሳብ መጣ። ይህ መፍትሄ ማይሆን ከሆነ ታዲያ ምንድን ነው ህብረተሰቡ እንዴት ነው ፍላጎት የሚያረካው ነው ጥያቄው። የዚህን ጊዜ የተገኘው መልስ ምንድን ነው? አሁን ፈረሱ ፕሮብሌም ነው። ቅድም ዶክተር አበባ ያለችው ነገር ነው። ፕሮብሌምን ወደ ሶሉሽን ራሱ ፕሮብሌሙን ሶሉሽን አድርገን ከወሰድን እዛ ውስጥ ነው የምንወርቀው። ስለዚህ ፈረሱ ፕሮብሌም ሆነ ማለት ነው ለወቅቱ ችግር፣ የትራንስፖርት ችግር ፈረሱ ራሱ የፕሮብሌም ፓርት ነው የሆነው። መፍትሄው የደለቡና የተሻሉ ፈረሶችን መፍጠር ሳይሆን ከቦክስ ውጭ በማሰብ ዛሬ የተፈጠረውን በብረት የሚሰራውን መኪና ገቢና ያለውን እና የማይደክመውን መኪና መስራት ነው። ፎርድ የተባለው መኪና እንዴት ነው የተገኘው? በምን አይነት ሀሳብ ነው? ሰዎች ከቦክስ ስለወጡ ነው እንጂ እኮ የፈረስ ጋሪ ዘመን ታሪክ እኮ የትራንስፖርት ዘመን ብንመለከተው ሂደቱን ብንመለከተው ወደ ፎርድ ወደ መኪና እኮ የሚያመጣ አይደለም እኮ ራሽናል ዝም ብለን በቀጥታ ካሰብ ነው። ስለዚህ እኛም አሁን ወደዛ ማሰብ መቻል አለብን። ቅራኔዎችን ለመፍታት ከቦክስ ውጭ ሄደን መነጋገር አለብን ብዬ አምናለሁኝ። ይህን ካልኩ በኋላ ለምሁራኖቻችን የሚሰጠው አስተያየት ምንድን ነው? ጀርመኖች፣ ፈረንሳዮች፣ ጃፓኖች፣ ሌሎችም ከሁለት የዓለም ጦርነት በኋላ ሳይሆን ሁለተኛ ዓለም ጦርነት ሳይጠናቀቅ በየዋሻቸው በየቦታቸው በየገዳሙ በየእንትን ሆነው የሚያስቡት ነገር ነበረ። ምን ነበር የሚያስቡት? አንድ እውነትን ይዘው ይናገሩ ነበር። ጀርመን እኮ ትቀጥላለች፣ ህዝቡም ይቀጥላል። ሀገር አይደል እንዴ? ህዝብ አይደል እንዴ? ፈረንሳይም እኮ ትቀጥላለች ከናዚ ወረራ በኋላ ከዚህ ከጥፋት በኋላ። ጃፓንም ትቀጥል፣ ሌላውም ይቀጥላል። ግን ይሄ የሚመጣው ትውልድና አገር እንዴት ነው የሚሆነው? እንደገና ወደ ሌላ ጦርነት ነው የምንገባው? እንደገና ወደ ድህነት ወደ ችግር ውስጥ ነው የምንገባው? ምን መሆን አለበት በሚለው ላይ እያሰቡ መጪው ትውልድ፣ መጪዋ ጀርመን፣ መጪዋ ፈረንሳይ፣ መጪዋ እንደዚህ እነዚህ ሀገሮች ምን መሆን እንዳለባቸው፣ ምን መከተል እንዳለባቸው የመፍትሄ ማኒፌስቶ መስራት ጀመሩ። አዲሶቹ አገር ሲመጡ በተዘጋጀው ማኒፌስቶ ላይ ነው። አሁን ዶክተር ብርሃኑ ቅድም እንደሚናገረው ባዘጋጀው እንትን ላይ በዛ መፍትሄዎች ቀርበው በዛ መፍትሄ ሀሳቦች ላይ ነው እኛችን ሀገር ላይ ይሄ ኦል ኢንክሉሲቭ ቢባልም ሌላ የሚባልም በሚደረገው ድርድርም ንግግሮች የመፍትሄ ሀሳቦች ይዘው መዘጋጀት አለበት። ለመሆኑ ይህ ትውልድ ይህ ምሁር እዚህ የተሰባሰብን ሁሉ መፍትሄ አቅርበናል ወይ ነው? የመፍትሄ ሀሳብ አለ ወይ ለዚች ሀገር የሚሆን እና እች ሀገር እንዳትፈርስ እንዳትበታተን ችግር ውስጥ እንዳትገባ ሌላ ችግር ውስጥ እንዳይመጣብን ምንድን ነው ያዘጋጀን መፍትሄ? ያ የምሁሮችን ጭንቅላት የሚጠይቅ ነው። አስበው አምጠው ያን መፍትሄ መውለድ መቻል አለባቸው። ያ ድርሻችን ነው። ስለዚህ ይህንንም ሀሳብ ውስጥ እንድንከት ነው። በአጠቃላይ ዶክተር አዳነና ዶክተር ጥበቡ በቴክኒክ በኩል ስላደረጋችሁልን እርዳታና በብቃት ስላዘጋጃችሁን ከልብ አመሰግናለሁ።
ተሳታፊዎችንም ጭምር ከልብ እናመሰግናለን እና በመጨረሻም ቅድም አቶ በትሩ እንዳልከው እንደተጠየቀው ጥያቄ በቅርቡ ተከታታይ ውይይቶች ይኖሩናል። እሱም በፕሮግራማችን እናሳውቃለን። እንዲሁም ከእናንተ የተሰጠን አስተያየት አለ። እናንተስ ብትሆኑ ከሌሎቹ የተደራጁ አካሎች ጋር እዚህ በጎንዮሽ መናገር ጀምራችኋል፣ ይህን ኢኒሽቲቭ ትወስዳላችሁ። ቅድም አቶ ሀገሬም ያለው ነገር ትዝ ይለኛል። ከሀገር ቤትም ሆኑ ከዚህም ካለው አዎ ኢኒሽቲቭ ወስደን እኛም ከነሱ ብቻ ስንጠብቅ ሳይሆን እኛም ራሳችን አንድ እርምጃ ተጉዘን ለመዋየት እንሞክራለን። ደግሞም እንደምናደርገውም እንገልጽላቸዋለን እና በአጠቃላይ ዛሬ ላደረግነው ስብሰባ አስጀምሮ ላስጨረሰን ፈጣሪ ለእግዚአብሔር ምስጋና እያቀረብን ከምንወዳት አገራችሁና አገራችን ከኢትዮጵያ ከህዝባችን ጋርና ከምትወዷቸው ቤተሰቦቻችሁ ጋር ሰላም ሁኑ፣ ሰላም ክረሙ። አመሰግናለሁ። አቶ በትሩ ስብሰባው ኦፊሻሊ ተዘግቷል። ታንኪዩ። አሜን አሜን አሜን። በጣም በጣም አመሰግናለሁ። ትልቅ መልእክት ነው በእውነቱ። ወደ ስነ መለኮትም ወስደኸዋል። በጣም ነው የታመኝ አዘጋገግ እና ሀገር ቤት ላሉት ወገኖቻችን ያስተላለፍከው መልእክት ይሄ የራበው ልጅ የሰጡትን እየበላ ያለቅሳል የምትሉትን ነገር አስቡበት። ብልጥ ልጅ እንዲሁ በማላዘን እና በለቅሶ መፍትሄ አይመጣም የሚል ይመስለኛል። እዚህ ያለነው ደግሞ እንናበብ፣ እንነጋገር፣ አበባ እንዳለችው ወደ ውስጣችን እንመልከት፣ ከሌላ መፍትሄ አንጠብቅ የሚሉት እነኚህ ሁለት አንኳር መልእክቶች ይመስሉኛል እና የቴክኒክ አጋሮቻችንን ከልብ እናመሰግናለን። እኔም መድገም እፈልጋለሁ። ፓናሊስቶቻችንም በእውነቱ ተሰጣችሁ አርዕስት ላይ ከጠበቅኩት በላይ ነው ያቀረባላችሁኝ። በጥያቄና አስተያየት በመስጠትም የተሳተፋችሁት ይበል የሚያሰኝ ነው። ምንም እንኳ የተሳታፊው ቁጥር የጠበቅኩትን ያህል ባይሆንም ዋናው ነገር ቅድም እንዳልኳችሁ በዩቲዩብ ላይ የምናወጣው ስለሆነ የዘመኑ ቴክኖሎጂ ደግሞ አመቺ ነው። ገና ብዙ ወቀሳም ምስጋናም ይመጣልና በዚህ በማህበራዊ ሚዲያው ላይ ተከታተሉት እያልኩ ሁላችሁንም ስለ ትብብራችሁ ከልብ አመሰግናለሁ። መልካም ምሽት።